ያው ሐሳብ ጽድቅ በብዙ መንገድ እንደሚተረጎም ባለፈውም ተወያይተን ስለነበረ ከትርጉሙ ስፋት አንጻር አስፍቶ ማየት እውነተኛ መሆን ሊሆን ይችላል፣ መክበር ሊሆን ይችላል፣ መዳን ሊሆን ይችላል፣ ሮንግ የነበረው ትክክል ሆኖ መገኘት ሊሆን ይችላል። እነዚህ አይነት ነገሮችን እንደሚይዝ እሱም ብሮድሊ አስፍቶ ስለተነሳ እሱ በጣም ጥሩ ነገር ነው። ከዛ ሁለተኛው እና ዋናው ነገር ጽድቅ የእግዚአብሔር ጽድቅ አለ። የእግዚአብሔር ጽድቅ ተገልጧል። የእግዚአብሔርን ጽድቅ ገንዘብ የምናደርግበት መንገድ አለ። የእግዚአብሔርን ጽድቅ የምንኖርበት መንገድ አለ። እነዚህ ነገሮች በትክክል በመጽሐፍ በአዲስ ኪዳን በተለይ በጳውሎስ መልእክታት ላይ ተደጋጋሚ ስለተገለጡ የእግዚአብሔርን ጽድቅ መረዳት፣ የእግዚአብሔር ጽድቅ መገለጡን የተገለጠበትን መንገድ መረዳት፣ ከዛ የእግዚአብሔርን ጽድቅ መቀበል፣ ከዛ በኋላ የእግዚአብሔርን ጽድቅ መኖር የሚባሉት በሙሉ ሂደቶች ናቸው። እንዳለ ነው። ይሄ ነገር ነው የእግዚአብሔርን ጽድቅ እንድንረዳም እንድንጸድቅም እንድንድንም እንድንከብርበትም የሚያደርጉን ነገሮች እነዚህ ናቸው ማለት ነው። አሁን ምንድነው የሚደረገው? በከፊል የእግዚአብሔርን ጽድቅ አለመረዳት፣ የእግዚአብሔርን ጽድቅ መገለጥ እና የተገለጠበትን መንገድና ዓላማ አለመረዳት፣ ከዛ ደግሞ የእግዚአብሔርን ጽድቅ የተገለጠውን እንዴት ነው የምቀበለው፣ እንዴት ነው የማምነው፣ እንዴት ነው የማገኘው የሚለውን ነገር አለመረዳት፣ አግኝቸው እንዴት ነው የምኖረው፣ እንዴት ነው ፓርቲሲፔት የማደርገው እና ይሄ እንዴት ነው የኔን ህይወት የሚለውጠው፣ እኔ ከእግዚአብሔር ጋር እግዚአብሔር ከኔ ጋር እንድንዋሃድ ወይም ክርስቶስ በእኔ ህይወት እንዲዋሃድ አድሮብኝ እንዲኖር የሚያደርገው እንዴት ነው የሚለውን ይህም ብሮድሊ አለማየት ነው ብዙ ጊዜ ችግር የሚፈጥረው። ይሄንን ምናልባት በኋላም ዲስከስ ስናደርግ ልናየው እንችላለን ቀስ በቀስ። ነገር ግን የእምነትን ሚና፣ የምግባርን ሚና፣ ራሱ የስብከተ ወንጌልን ሚና፣ የቤተ ክርስቲያንን ሚና፣ የእግዚአብሔርን ጽድቅ በመኖር ግለሰብ ብቻ ሳይሆን የእግዚአብሔርን ጽድቅ በመግለጥ በማሳወቅ እንደገና ደግሞ የእግዚአብሔርን ጽድቅ በመኖር ቤተክርስቲያን ውስጥ ያለውን ጸጋ፣ የእግዚአብሔርን ጸጋ ያንን ሁሉ መረዳት አለብን ብዬ ነው የማስበው ማለት ነው። ስለዚህ ጽድቅ የእግዚአብሔር ነው፣ ይገለጣል፣ እንኖረዋለን፣ እኛ እንሰራዋለን፣ እናደርገዋለን፣ እንሆነዋለን ማለት ነው። ያንን ነገር መረዳት የማንችል ከሆነ ጽድቅን አፋዊ እንዳደረግነው እንቀራለን። ጥሩ አገላለጥ ነው እሱ። ጽድቅ የእግዚአብሔር ብቻ ነው፣ እኛ ልንሳተፍበት የምንችል ነገር አይደለም። ስለዚህ የምንሳተፈውም የምንቀበለውም በእምነት ብቻ ነው ወይም በመቆጠር ብቻ ነው። እንደዚህ አይነት ነገሮች ከመጡ እኔ በማድረግ በመሳተፍ በመቀበል በዛ በመደሰት እና እኔ በመኖር እንዴት ነው የምገልጠው የምለው ግማሹ ይቀራል ማለት ነው። አንደኛው ሳይድ ይቀራል ማለት ነው። ያ ደግሞ ህይወት ላይ ምንም ለውጥ የማያመጣ ኤክስተርናል ይሆናል። ኦርቶዶክሳዊ የማይሆንበትም ለውጥ የማያመጣበትም የማይኖርበትም ምክንያት ይሄ ነው ማለት ነው። ልንኖርበት አንችልም፣ ሊለውጠን አይችልም፣ የኛ ልናደርገው አንችልም፣ ልናፈራበት አንችልም፣ በምግባር ልንገልጠው አንችልም፣ ምግባር ሊሆነን አይችልም። እኛ ህይወት ውስጥ በደንብ ሊገቡ የሚችሉ አይምሮ ላይ ጥርት ሊሉ የሚችሉ ህይወት ውስጥ ደግሞ ስሜት ሊሰጡ የሚችሉ ገንዘብ ልናረጋቸው፣ ፍሬ ልናፈራባቸው፣ ልንለወጥባቸው እና ልንኖራቸው በምንችል መንገድ እንዲገቡ ነው ማድረግ ያለብን። መጽሐፉ ያ ነው ዋናው ዓላማው ማለት ነው። ህይወትን እናገኛለን፣ እንኖረዋለን፣ እንሳተፍበታለን፣ እንደሰትበታለን። ከእግዚአብሔር ጋር ለመዋሃድ ከእግዚአብሔር ጋር ለመኖር እግዚአብሔርን በህይወታችን ለመግለጥ የእግዚአብሔርን ጽድቁን ስራውን ለመኖር ነው እንጂ ለማድረግ ነው እንጂ በአፍ የተጠራን ስላይደለ ይሄንን በትክክል ማየት አለብን የሚለው ነው። በኋላ ያው ይሄ እምነት ብቻ የሚለውንም በትክክል ጊዜ በሚኖረን ሰዓት ላይ ሌሎችም ወንድሞች ሌሎች መምህራን
በዚህ መንገድ ቢያዩት በዚህ መንገድ ቢሸፈን የምለው ነገር ካለኝ እመጣለሁ ተመልሼ። እግዚአብሔር ያክብርልኝ። እናመሰግናለን መጋቢ። ቀሲስ ሩሶ ይናገሩ። ቀሲስ ኪሮስ እሺ፣ 5 ደቂቃ ልስጥዎት፣ ከዛ ደግሞ ወደ ሌሎቹ መለሳለሁ። እሺ፣ እግዚአብሔር ይስጥልን። በቅድሚያ መምህር በረከት ቃለ ሕይወት ያሰማልን። እንግዲህ መነሻ ያው እንደተባለው ጥልቀት ያለው ትምህርት ነው የሰጡት። እንግዲህ በተለይ በእኛና በፕሮቴስታንቱ ዓለም ያለው ልዩነት አበውም እንደገለጹት ይሄ ፔናል ሰብስቲቱሽን ጋር ካለው አመለካከት ጋር ተያይዞ እነሱ ድህነትን የሚያዩት ያው የፍርድ ጉዳይ አድርገው ነው፣ የቅጣት ጉዳይ አድርገው ነው። ለዚያ ቅጣት ደግሞ ክርስቶስ ዋጋ ከፍሏል። ስለዚህ ኦልሬዲ ቅጣቱ ኮምፕሮማይዝ ተደርጓልና የፍርድ ጉዳይ ነው። በፍርድ ሂደት ውስጥ አንድ ሰው ነፃ ከተባለ በኋላ የሰውየው ጠባይ ባህሪ ምናምን በቃ ምንም አይመለከተው። ነፃ ተብሏል፣ ነፃነቱን አግኝቷል ተብሎ ነው የሚታሰበው። ወይራስ ወደኛ ወደ ኦርቶዶክሳዊ አስተሳሰብ ስንመጣ ግን ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። ካህናቶቿ ደግሞ ሐኪሞች ናቸው። እና አንድ ምዕመን መዳን ብቻ ሳይሆን ምስጢራትን ፈጽሞ ወደ ምዕመናን ከተጨመረ በኋላ ሰማያዊ ዜጋ ከሆነ በኋላ ደግሞ የኃጢአት ቅሪት የሆነው መጥፎ ጠባዩ ደግሞ መታከም አለበት፣ ክርስቶስን መምሰል አለበት። ስለዚህ ሕክምና ደግሞ ሂደት ነው። መድኃኒት ይወስዳል፣ ቅዱስ ሥጋውና ክቡር ደሙን በየጊዜው ይቀበላል። ከዚያ ለጤናው ከማይጠቅሙ ትናንት ከጣሉት ከኃጢአት መራቅ አለበት፣ በመክረ ካህን መኖር አለበት። ኦርቶዶክሳዊ ሐሳቡ ይሄ ነው። ካህኑም እንደ ሐኪም ሆኖ ነው ያንን ሰው ወደ ፍጽምና የሚያደርሰው። እንግዲህ ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 21 ላይ ምን ይላል? የተጠራችሁት ለዚህ ነውና ይላል። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌውን ትቶላችሁ ስለእናንተ መከራ ተቀብሎ አልፏልና ነው የሚለው። መከራ የተቀበለው ትናንት ከደረሰብን በደል ብቻ ከመርገም ብቻ ሊያድነን አይደለም፣ እሱን እንድንከተለው ያስፈልጋል። ማግኘት ብቻ አይደለም፣ ክርስቶስን ምስጢራትን በመፈጸም ሰማያዊ ዜጋ መሆን ብቻ አይደለም፣ መዳረሻ ደግሞ አለ፣ ጉዞ አለ። ለዛ ነው ፍለጋውን እንድትከተሉ አለ፣ ዱካውን እንድትከተሉ አለ። እንደውም በዝርዝር ነው የሚያስቀምጠው። ስለእናንተ መከራ ተቀብሎ አልፎ ካለ በኋላ እርሱ ኃጢአትን አላደረገም ይላል። በቃ ይሄ አሁን ጎዳና ይሄ ነው። በቃ ኃጢአትን ወደ አለማድረግ ደረጃ ነው የምንሄደው ማለት ነው። ተጋድሎ እዚህ ጋር ይመጣል ማለት ነው። በአፉ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርዱ ራሱን አሳልፎ ሰጠ እንጂ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸክሞ በመገረፉ ቁስል ተፈወሳችሁ ይላል። ለኃጢአት ሞተን ለጽድቅ እንድንኖር ኑሮ ለጽድቅ እንኖራለን ማለት ነው። ማለት ጽድቅ ከውጭ መጥቶ የተሰጠን የኛን ተሳትፎ የማይፈልግ አይደለም፣ የኛን ተሳትፎ የሚፈልግ ነው። ክርስቶስ የተሰቀለው ለዚህ ነው። በፊት ካለ ክርስቶስ እንጽደቅ እንኳን ብንል አንችልም ነበር። ጽድቃችን እንደ መርገም ጨርቅ ተቆጠረ ነው ያለው። አይቻልም። ጌታም ብሏል፣ እኔ እውነትም ሕይወትም መንገድም ነኝ ነው ማለት። የመልካም ስራ ሁሉ አርአያችሁ እኔ ነኝ ነው ያለው። እሱን አብነት አድርገን ነው የምንሰራው። ከዚያ በኋላ በአባቴ ቤት ብዙ መኖሪያ አለ። ያንን እየሰራን እሱን እየመሰልን ፍለጋውን ተከትለን የመጨረሻ መዳረሻችን ሰማያዊ ርስት እንወርሳለን ማለት ነው። ስለዚህ ይሄ ሂደት ነው ያለው። በዚህ መካከል መውደቅ ይኖራል፣ ንስሐ አለ። ወድቆ አይቀርም፣ ሰው ይነሳል። እንኳን እግዚአብሔር ይቀርና ወንድሙን እንኳን ይበድለው 7 ጊዜ ላይ ይቀርበለው አይደለም 7 ጊዜ 70 ነው ያለውና ይሄ ምንን ያሳያል? ጉዞ ደግሞ ጋሬጣ ያለበት ነው፣ እንቅፋት ያለበት ነው፣ መውደቅ መነሳት ያለበት ነው። ኦርቶዶክስ ሐሳብ የመዳን ሰብ ይሄ ነው። በቃ አንዴ ድኖ ብቻ ሳይሆን በሂደት ነው፣ ሂደታዊ ነው ማለት ነው። መውደቅ ማለት ወደኋላ ማፈግፈግም ጭምር አለ ማለት ነው። ስለዚህ ጌታችን መከራ የተቀበለው ፍለጋውን እንድትከተሉ ነው። ለኃጢአት እንድንሞት ለጽድቅ እንድንኖር ክርስቶስ ከሞተ በኋላ ምስጢራትን ከፈጸመ በኋላ
ለኃጢአት እንሞታለን አለ። የሞተ ሰው አንዳች ሊሰራ እንደማይችል ኃጢአትን አንሳተፍም አለ፣ እንደ በድነን አለ። ወይም ኃጢአት በእኛ ውስጥ ሕያው ሆኖ ሊኖር አይችልም አለ። ከዳን በኋላ ምስጢራትን ከፈጸመ በኋላ ሰማያዊ ዜጋ ከሆነ በኋላ የቤተክርስቲያን አባል ከሆነ በኋላ በህይወታችን የሚሆነው ሁሉ የእግዚአብሔር ፈቃድ ነው አለ። ለጽድቅ ነው የምንኖረው አለ። አሁን ኦርቶዶክስ እንጂ ድነሃልና እንደ ዳንክ ብቻ ካመንክ በኋላ ፈቃድህን እንደፈለክ መፈጸም ትችላለህ። ይሄ ሐኪሙን አግኝተኸዋል፣ መድኃኒቱ ተሰጥቷል። በቃ ሐኪሙን ማግኘት ብቻ ደህንነት ነው አይደለም የሚለው። ሐኪሙ ያዘዘህን ምክር ልትሰማ ይገባል። የሰጠህን መድኃኒት ልትቀበል ይገባል። እንደገና ደግሞ በሽታህን የሚቀሰቅሱ ወይም ደግሞ ጨርሶ በሽተኛ የሚያደርጉ ነገሮችን ልትተዋቸው ይገባል ማለት ነው። ይሄ ድውይ ያደረገህን ማንነት ትተኸው ከዚህ በኋላ ያንን የአኗኗርህን አስተካክለህ ሕያው የሚያደርግ ኑሮ መኖር አለብህ ነው የሚለው። ስለዚህ ትልቁ ልዩነት በቃ የፍርድ ጉዳይ ነው። ቅድም እንደተባለው አንድ የጽድቅ ተሰጥቷል። ስለዚህ ደግሞ ከዚህ በኋላ ከአንተ የሚጠበቅ ነገር የለም የሚል ነው። ግን ኦርቶዶክሳዊ ሐሳቤው ድህነቱ የተሰጠን ከዚህ በፊት የጣለንን እንድናሸንፈው ነው፣ የወደቅንበትን እንድንነሳበት ነው፣ አሸናፊ ሆነን ጌታችን መስለን እንድንኖር ነው። 5 ደቂቃ ጨርሰዋል። ጥሩ ሰዓት ላይ ነው የጨረሱት። 6 ደቂቃ ነው የተጠቀሙት። አልፈቅድም ተጨማሪ ሰዓት ለሌሎቻችሁም እንዲታስታውሱት ነው። ቀሲስ ዲበኩሉ እርሶ ይናገሩ። 5 ደቂቃ አለዎት። እሺ እኔ አመሰግናለሁ። 5 ደቂቃ ወስድም አይመስለኝም። የሆነ ቀር ያለኝ ነገር አለ እዚህ ውይይት ላይ አይ ቲንክ ሌሎቹ ቢኖሩ ብዬ ተመኘው ይመሰለኝ እና ሞር ወደ እንትኑ የማሳመኑና የማስረዳቱ ነገር ለዲቤት የቀረበ ርዕስ መስሎ ስለተሰማኝ ነው። እና ቃለ ሕይወት ያሰማልን መምህር በረከት፣ ሁላችሁን መጋቢ ብሉይንም ቀሲስ ኪሮስንም አመሰግናለሁኝ። በተለይ ቆንጆ ትምህርት ነው የሰጡን መምህር በረከት። እኔ ከተቻለ ግን እንደው አይ ዶንት ኖ ዲቤት እንዳይሆን እርስዎ ይናገሩና ለጥያቄ እድል የምንሰጥበት ጊዜ ስላለ ገዝት ላይ ካሉ ሌላ ፕሮቴስታንቶች እንጋብዛለን። ችግር የለም። በጣም ጥሩ። እንደውም እንደዚያ ቢሆን ነው ጥሩ። እንደውም ኤቢ ቢመጣ በጣም ጥሩ ነው፣ አብሮን ሲወያይ ስለነበረ። ለምንድን ነው ጽድቅ የሚለው በጣም ብዙ ትርጉም አለው በመጽሐፍ ቅዱስ ላይ ስንመለከተው። እንደው ከኛ ስንጀምር እውነት የሚል ትርጉም ነው ያለው። ጸድቅ እውነተኛ ሆነ ብሎ ከዛ ጽድቅ እውነት እና ይሄ ደግሞ ራይትነስ ከሚለው ጋር ይያያዛል። መምህር በረከት ያቀረቡት አሁን ጀስቲፊኬሽን የሚለው ቃል ሞር ከፍትህ ጋር የሚሄድ ነው የሚለው ትክክል ነው። እግዚኦ ኩነኔ ከሀቦ ለንጉስ ወጽድቀከኒ ለወልደ ንጉስ ሲል በአጠቃላይ ከፍትህ ጋር የሚያያዙ ነገሮች ናቸው። ቃሉ ራሱ ይሄ ጀስቲፊኬሽን የሚለው ፍትህን የሚያሳይ ነገር ነው እና ግን ፕሮቴስታንቱ ብዙውን ጊዜ ይህንን የሚጠቀሙበት የሮሜ ምዕራፍ 4 ላይ ያለውን ቃል ደጋግመው አብርሃም አመነ ጽድቅን ሆኖ ተቆጠረለት፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል የሚለውን ጥቅስ ነው የሚያነሱት። እና እንዴ ከድህንነት ጋራ ነው እነሱ የሚጠቅሱት። መዳን በእምነት ብቻ እንጂ በስራ አይደለም። ጽድቅ በእምነት እንጂ በስራ አይደለም። ጽድቅ የሚለውን መዳን አድርገው ነው የሚተረጉሙት ማለት ነው በዚህ ኮንቴክስት ስንረዳው። ስራን ለመቃወም ፌዝ አሎን የሚለውን ትምህርታቸውን ለማጠናከር የሚጠቅሱት ስለሆነ እኛ ማውራት ያለበት አይ ቲንክ ከዚህ አንግል ይመስለኛል እንጂ ትርጉሙ የጽድቅ በጣም ሰፊ ነው። እኔ በኋላ ባወራ ይሻለኛል። ሞር እነሱን መሞገትና እነሱ ላይ መጠየቅ ስለሆነ የምፈልገው የቃሉ ፍች በጣም ሰፊ ስለሆነ እግዚአብሔር ይስጥልኝ። በጣም ጥሩ ቀሲስ፣ ጥሩ እንኳን አሳጠሩ። እኔ መስማማለሁ ያቀረቡት አፕሮች እንደተባለው ታች ካሉ ፕሮቴስታንት ተዘጋጅታችሁ ከፈለጋችሁ የምታምኑት ሰው ወይም ነው ያስረዳል የምትሉት ካለ ገስት ላይ ያላችሁ ፕሮቴስታንት እንጠይቃችኋለን። ይሄው ኦፊሻሊ ማለት ፐብሊክሊ እንጠይቃችኋለን። ሰው መጥቶ እንድንነጋገር ጥያቄም ሚስ ሪፕሬዘንት ተደርገናል እንዳትሉ ማለት ነው። ወይም አምተውናል ሀሜት ነው እንዳትሉ እና በቅንነት የሆነ ውይይት ስለሆነ እያደረግን ያለ ነው። ቢያንስ የእናንተ ፐርስፔክቲቭ በእናንተ ሰዎች ሲቀርብ ብንሰማው ደስ ይለናል።
የኛም መረዳት አቅርቦልናል ወንድማችን በረከት። ሌሎቻችንም በተደጋጋሚ አባቶችም እየተናገሩ ያሉት የኛም ፐርስፔክቲቭ ስለሆነ እንደዚህ ያምኑታል እያልንም እያነሳናችሁ ስለሆነ በዛ ቅር እንድትሰኙ አንፈልግም። ስለዚህ እድል እንሰጣችኋለን፣ ተዘጋጅታችሁ ጠብቁ። ሌሎቻችሁ ወንድሞች መናገር የምትፈልጉ ፈቅድላችኋለሁ። የግድ 5 ደቂቃ ነሰር ሊሆን የለበትም፣ ማሳጠር ትችላላችሁ። መናይ እሺ፣ እግዚአብሔር ያክብርልኝ። አይ 5 ደቂቃ አልወስድም። እንዲሁ አንድ ቃል ብቻ ለመጨመር ላይሆን ይችል ይሆናል፣ ግን ባህሪያዊ ሲሆን ደግሞ ባለቤት አለው ለማለት ይሄ ጽድቅ አሁን ፍቅር ብለን ማን ነው ሲባል እግዚአብሔር ብለን ከዛ ደግሞ በጸጋ እርስ በርሳችን እንድንፋቀር ፈቀደ ወደደ የሚለውን በጸጋ ወደኛ እንደምናወርደው ሁሉ ግን ደግሞ ለመፋቀር የግድ ሌላ ሰው እንደሚያስፈልግና ድርጊት እንደሚያስፈልገው ሁሉ ኩነት እንደሚያስፈልገው ሁሉ ጽድቅ ቢሆንም ወደ ባህሪው ሲሄድ ጻድቅ የሚባለው ስሙ ነው፣ ባህሪያዊ ይሄ መገለጫው ነው። በዚህ ይሄ እንትኑ ያየሁት ነበረ መጽሐፈ ዕዝራ ቀዳማዊ 9:10 ላይ እግዚኦ አምላከ እስራኤል ጻድቅ አንተ ብሎ ይሄ የጻድቅ ማን ነው ቢባል የመጨረሻው የሚሆነው መድኃኔ ዓለም ራሱ ክርስቶስ ይሆናል። በወንጌልም በዮሐንስ ወንጌል 10 ይመስለኛል አነውቱ የሚለው ማለት ነው። አነውቱ ፍኖተ ጽድቅ የሚለው ማለት ነው። ይሄ ጽድቅ የሚለውን በእውነትም ብንተረጉመው በማይተረጎም ብንተረጉመው በማይተረጎም መተርጎም ማለት ምን ማለት ነው? አንዳንድ ቃላት ያው ተወሰነ ነገር ነው የሚገባን የሚመስለኝ እውነት ራሱ ምንድነው መጠኑ ሰፊ ስለሆነ ማለት ነው። እውነት ምንድነው ቢባል እውነት ምንድነው? እውነት ለዓለሙ አንጻራዊ ነው። ፖስት ሞደርኒዝም ያለው በተለይ አንጻራዊ ነው እያለ ይሄድና እውነት ክርስቶስ ነው ብሎ ይጨርሳል። እውነት ክርስቶስ ነው ሲባል መጠን ይኖረዋል፣ ለማብራራት እንቸገራለን ማለት ነው። ጽድቅ እንዲሁ አጠቃላይ ጽድቅ ጻድቅ ያደርጋል። ኦኬ፣ ጽድቅ ጻድቅ ያደርጋል ማለት ድርጊት እስከሆነ ኩነት እስከሆነ ድረስ ጻድቅ ያደርጋል። ወይም ክርስቶስ መሆን ባይቻልም ቲኦሲስ የሚባለው ጉዳያችን ነገ በጣም ፊት ያደርጋል። በዚህ እንኳን ብንተረጉመው በጣም ብዙ ትርጉም ነው ያለው። ግን ቲኦሲስ ማለት ምን ማለት ነው? ወይ ይሄ ዴይፊኬሽን የምንለው ጉዳይ ምንድን ነው ሲባል አምላክ መሆን ስለማይቻል አምላክን መምሰል። ዋው! እውነት የምትሆነው የምትመስለው ነው ባጭሩ፣ እና የምታደርገው ነው ድርጊት ኩነት ነው። ከዚህ ውጪ ከሆነ ሐሳብ ነው የሚሆነው፣ አይዲያል ነው የሚሆነው፣ የሚዋሃድ አይሆንም፣ ሱታፊ አይኖረንም፣ ልምምድ አይኖርም። ምንም እንዲሁ ድካም ሊሆን በሚችልበት ደረጃ ነው የሚተረጎመው። እና ፍቅር የምንበለው በቀጥታ የክርስቶስ የባህሪ መገለጫዎቹ ብለን የምንዘረዝራቸው ፍቅር የምንበለው ኢቭን አምላክነት ራሱ አማልክት በጸጋ ስለሚለን እንዲህ የምለው ለሱ ሰጥተነው በጸጋ ለሰው ልጆች ሲሰጥ እንደ አቅማችን እንድንሳተፍ የመጨረሻ ጥቅሴን የሁለተኛ ጢሞቴዎስ የቅዱስ ጳውሎስ መልእክት ማለት ነው 4:8 ላይ ያለው ይሄ ጻድቅ ፈራጅ እሱ ነውና እሱ ጋር ሊሄድና ጽድቄን እንዲሰጠኝ ብሎ ይጠይቃል። የጽድቅ አክሊሉ የሚሰጠው የጽድቅ አክሊል ሰጪው ጻድቅ ፈራጅ የሆነው ራሱ መድኃኔ ዓለም እንደሆነ ያብራራልና ሰርተን እንደ አቅማችን አድርገነው ሰርተነው እንድ ደግሞ ዋጋ የምንቀበልበት በምድር ላይ የማይከፈል ይበልጥ ግን በምድር ላይ አድርገነው በአምላክ እጅ የምንቀበለው ዋጋ ሱታፌ ነው የሚል እምነት ነው ያለኝ። ይሄን ሐሳብ ለመስጠት ነው። እግዚአብሔር ይስጥልኝ። እናመሰግናለን መምህር ክርስቶፎሮስ፣ አጠር አድርገህ። እሺ፣ ቃላዊትን ያሰማልን። መምህራን ምናልባት ያላገኘኋችሁ ሰላም ብያለሁ። መጋቢ ብሉይ እና ሰላም ለክ ይመስሉኛል።
አጭር ነገር ላስቀምጥ። ያው እናንተ ብዙ ስለሄዳችሁበት ምናልባት ካሉም ወንድሞቻችን ፕሮቴስታንቶች ገብተው እንድንወያይ እንደዛ ይሻላል። ቅድም እንደተጠቀሰው በጣም የሚገርመው አሁን እንግዲህ ከአምስቱ ሶላዎች መካከል እምነት ብቻ የሚለው ነው እና በነገራችን ላይ ሪፎርሚኒስት የነበሩት እነ ሉተር ለምሳሌ እምነት ብቻ ሲል እና የአሁኖቹ እምነት ብቻ ሲል ያው እንደሚላይ መቼም ግልጽ ነው። እሱ ከስር ላሉት እንደው ምናልባት አንዳንዶች አዳዲሶች ካሉ የማያውቁ ለመናገር ካልሆነ በስተቀር ቅድም በተወሰነ መልኩ ሲነሳ ነበር ይመስለኛል። እና ለምሳሌ ሉተር እምነት ብቻ ሲል እንደው ከስራ ጋር ተያይዞ ያለውን ነገር አያስፈልግም ስራ ለማለት እንጂ ለምሳሌ ሳክራመንትስ ሚስጥራቱን ሚስጥረ ጥምቀት፣ ሚስጥረ ቁርባን የሚለውን ነገር ይቀበላል። የአሁኖቹ ደግሞ እንዳውም ብዙ በአብዛኛው ያሉት ማለት ነው ጥምቀቱንም ቅዱስ ቁርባኑን ቅዱስ ሥጋና ክቡር ደሙንም ከመዳን ጋር ግንኙነት የለውም የሚል ነገር አቋም አላቸው። ዞሮ ልዩነት አለው። እነሱን ራሱ አይቀበሏቸውም እነ ሉተርን የሚል ነገር አንድ መጠቆም ፈልጌ ነው። ሲቀጥል ግን በጣም የሚደንቀው ነገር መዳን በእምነት ብቻ የሚል አንድም ደግሞ የመጽሐፍ ቅዱስ ክፍል አለመኖሩ የለም። እንዲያውም በተቃራኒ ቅድም ሲጠቅስ እንደነበረው ያዕቆብ ምዕራፍ 2 ላይ ከቁጥር 14 ጀምረን ስንመለከት በእምነት ብቻ ሰው እንደማይድን በጣም ብላክ ኤንድ ዋይት የተቀመጠ ጉዳይ ነው ያለው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ወይም እንዲድን ታያላችሁ ብሎ ቅጩን ያስቀምጣል ማለት ነው ቅዱሱ መጽሐፍ። እና ፊት ለፊት እንደዚህ ብላክ ኤንድ ዋይት ማለት እንደዚህ በነጭ በጥቁር ተጽፎ ግን ቦልድሊ ኧረ የለም ሰውማ የሚድነው በእምነት ብቻ ነው ብሎ መምጣት በራሱ እኔ ምን አይነት አለመታደል እንደሆነ አንዳንዴ ሳስበው ሁልጊዜ ይገርመኛል። እንዲያውም እዛው ላይ ቅዱስ ያዕቆብ እምነት ብቻ ማለትም ከስራ የተለየ እምነት ወይም ደግሞ በስራ የማይገለጥ በስራ የማይፈጸም እምነት የአጋንንት እምነት እንደሆነ ሁሉ ይናገራል እዛው ክፍል ላይ ማለት ነው። አጋንንት ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ ብሎ ነው የሚያስቀምጠው የሚዘጋው ማለት ነው። እና እምነት ብቻ የአጋንንት እምነት እንደሆነ በግልጽ እዛው ላይ እንግዲህ ክፍሉ ያስቀምጣል ማለት ነው። ያ ማለት ደግሞ የሞተ እምነት ለጽድቅ የማይሆን ለመዳን የማይሆን ብሎ በግልጽ ያስቀምጠዋል። እና ቅዱሱ መጽሐፍ አሁን ብዙ ጊዜ ቅድም መምህርም እንዳስቀመጡት የቅዱስ ጳውሎስ መልእክታትን አልተረዷቸውም። በነገራችን ላይ ከአሁን በፊትም አንስታችሁታል ብዬ አስባለሁ። ፕሮቴስታንቱ ዓለም ከአራቱ ወንጌላት እንዲያውም አስቀድመው የጳውሎስ መልእክታት ነው የሚሉ እምነታቸውን መሰረት ነው የሚሉት የቅዱስ ጳውሎስ መልእክታትን አይተው ነው። እንዲያውም ከወንጌላቱ ይልቅ ቀድሞ እንዲያውም ቅዱስ ጳውሎስን ነው የሚያነሱ። እኔ ይሄ አጋጥሞኝ ያውቃል። ብዙ ጊዜ ስለ መዳን እንማማር የሚለው ጌታችን ኧረ ብለው አበላልጠው ማለት ነው የቅዱስ ጳውሎስን እሱን ነው የሚል ነገር እና ግን እሱንም ቅድም ሲባል እንደነበረው አልተረዱትም። በሌላ ነው እንጂ የወሰዱት። በሌሎችም የመጽሐፍ ቅዱስ ክፍሎች ራሱ ቅዱስ ጳውሎስም ጌታ ራሱ ሊፈርድ ሲመጣ እንደ ስራችን እንደሚከፍለን ጌታም ራዕየ ዮሐንስ ምዕራፍ 22 ላይ እንደተናገረው እና ስራ እየሰራን በጎ ስራ እየሰራን እስከ ብንጸና የዘላለም ሕይወትን እንደሚያወርሰን ለምሳሌ ሮሜ ምዕራፍ 2 ላይ ከቁጥር 6 እስከ 7 በደንብ አድርጎ ያስቀምጣል። በሌሎችም የመጽሐፍ ቅዱስ ክፍሎች ዳን ያልነው ሰው ወይም ደግሞ ልጅ ሆነ ያልነው ሰው እሱ የስጋ ስራን እየሰራ በዛ የሚቀጥል ከሆነ ይህን ዓለም በመምሰል ሕይወት ገላትያ ምዕራፍ 5 ላይ የዘላለም ሕይወትን እንደማያወርስ ቅጩን ይናገራል። ራሱ እንግዲህ ሳክራመንቶች ምኖችንም እንኳን ራሱ ቅድም ያልነውን ነገር ዘለን መልካም የሆነ ስራ ግን ካልሰራ ወደ እግዚአብሔር መንግስት እንደማይገባ የመንፈስ ፍሬዎችን የመንፈስ ስራን የጽድቅ ስራን ማለት ነው እሱን መስራት እንዳለበት ገላትያ ምዕራፍ 5 ከቁጥር 18 ጀምሮ በደንብ ነው የሚያስቀምጠው። ምናልባት ጥቅሶችን የምጠቅሰው ከስር እንዳው ላሉ እህት ወንድሞችም በአንድ በኩል ሀሳብ ብቻ ሲንሸራሸር አንዳንዴ ጀማሪ ስንሆን ጥቅስ እንፈልጋልና ከዛ አንፃር እንደሆነ እንድትረዱኝ ነው። ጥቂት ነገር አንስቼ ጨርሳለሁ። እና በደንብ ያስቀምጣል ቅዱስ ጳውሎስ በብዙ የእሱ ራሱ መልእክቶች ላይ እንደዚህ መጠቃቀስ እንችላለን። የሆነ ሆኖ ግን እምነት ብቻ ብሎ ፍሬን ከማፍራት ፍሬ ራሱ የሚፈራው በበጎ ስራ እንደሆነ ቆላሲስ ምዕራፍ 1 ላይ ከቁጥር 10 እስከ 11 ቅዱስ ጳውሎስ ያስቀምጣል። ስለዚህ እምነት ብቻ ብሎ ፍሬ ሳይፈራ ትእዛዛቱ ሳይጠበቁ መልካም ክርስቲያናዊ ስራዎች ሳይሰሩ ይዳናል የሚል ነገር የለም። ይልቁንም መንፈሳዊ ተጋድሎ እንዳለ በዛ መጽናት እንደሚገባ ጌታም ደጋግሞ ያስተማረው እነ ቅዱስ ጳውሎስም እነ ቅዱስ ጴጥሮስም ራሱ አሁን ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ብንመለከተው በጣም የሚደንቅ ነገር ነው የሚያነሳው የመለኮት ባህሪ ተካፋዮች ብሎ የሚጠቅሰው ክፍል ማለት ነውና እዛ ክፍል ላይ ምናልባት በወፍ በረር
አንድ የላንበባት ከምቆራርጠው ሁለተኛ ጴጥሮስ ምዕራፍ 1 ላይ እንትን ብዬ ጨርሳለሁ። እንዲህ ነው የሚለውና ቁጥር 4 ላይ እንደው ዝቅ ብዬ ላንበበው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ይላል አሁን ትጋት እያሳያችሁ በእምነታችሁ በጎነት እንድትሆኑ ይላል። አሁን እምነት ብቻ አይደለም የሚጨመር ነገር እንዳለ እየነገረን ነው። መምህር እርሶ ጋር ነው ይሁት አላረጉም መሰል መምህር በረከት እና በእምነት ላይ የሚጨመሩ ነገሮችን ይዘረዝራል ማለት ነው። አንድ ኤቢን ያስገቡት መምህር በረከት ይቅርታ አይታየኝም። ኢንቫይት አድርጌዋለሁ። ሞዴሬተር የሆነ ሰው ያስገባው። ጥሩ ሪኩዌስት ይላክ የሚሰማን ከሆነና አስገባዋለሁ። እሺ ስልክ እንትን እየጮኸ ነበር እና እንዳይረብሽ ማን ጋር እንደሆነ አላወኩም። መምህር እርሶ ጋር ከሆነ እና እምነት ብቻ ሳይሆን በእምነት ላይ ክርስቶፎሮስ ድምጽ ቀን ርቋል። ከዛ ውጭ ደግሞ 5 ደቂቃ ስለሆነ ያለህ ኦሬዲ አራቱን እንትን ብላል። 1 ደቂቃ ነው ያለህ። መርታሎ ጨርሳለሁ። እስቲ ምናልባት እንደዚህ ከተሻለ አሁን ይሰማል። 1 ደቂቃ አሁን ደህና ነው። በቀጥልሽ። እሺ ይችን ብቻ ጠቆም ላደርግ ነው በተለይ ከስር ላሉትና ቅዱስ ጴጥሮስ ራሱ በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 1 ጀምሮ ስንመለከት እኔ ቁጥር 5 አካባቢ ነው የጀመርኩት። ስለዚህ ምክንያት ትጋቱን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። አሁን አንድ ያመነ ሰው የዘላለም ሕይወትን እንዲያገኝ እንዲድን ምን መጨመር እንዳለበት እየዘረዘረ ነው። በጎነትን ጨምሩ ይላል። ከዛ በበጎነትም አያበቃም። በበጎነት እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል ቴዎሲስ እግዚአብሔርን በመምሰል የወንድማማችን መዋደድ እነዚህ ነገሮች እየጨመረ መኖር አለበት። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል አለ። እንግዲህ ስራ ፈትና ፍሬ ቢስ ከሆነ አንድ ሰው ያው ተቆርጦ ወደ እቶነ እሳት ይጣላል እንደሚለው ማለት ነውና እነዚህ ነገሮች የሌሉት እውር ነውና በቅርቡም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ረስቷል ይላል። እንደውም የረሳ ነው ይላል። ስለዚህ ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉ የሚልና ቁጥር 11 ላይ አሁን በእምነት ላይ እነዚህን ነገሮች እየጨመረ የመጣ ሰው እንደሆነ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት የሚገባ ይናገራል። ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። ስለዚህ አሁን ወደ መንግስተ ሰማያት የምትገቡት እነዚህ ነገሮች እየጨመራችሁ ስትሄዱ ነው። ስለዚህ በቅድስና ህይወት ስትመላለሱ ነው እያለ ነው እንጂ አይ በቃ እድኛለሁ ብላችሁ የራሳችሁን መዳን ሳትፈጽሙ በቅድስና ህይወት ሳትመላለሱ ዝም ብላችሁ በእምነታችሁ ብቻና ብቻ በቃ በዚህ ነው የሚል አንድም የመጽሐፍ ቅዱስ መልእክት አናገኝም። ቅዱስ ጴጥሮስም እንደዚህ ነው የሚያስቀምጠውና ቀደም መግቢያው ላይ እንዳልኩትና እንደሚታወቀው እምነት ብቻ የሚል ሲጀመር በየትኛውም የመጽሐፍ ቅዱስ ክፍል የለም። ደግሞም ግን ያለ እምነት ደግሞ እንጸድቃለን ብለን አናስተምር። ሰው ያለ እምነት ሊጸድቅ አይችልም። እግዚአብሔር ይስጥልኝ። እናመሰግናለን። የመጨረሻ አይ ቲንክ ኦኬ። ሰላም ለኪ። ሰላም ነው። እንዴት አመሻችሁ? ቀድመው ገብተው እንደተከታተሉ ተስፋ አደርጋለሁ። ያየሁት ይመስለኛል። ሀሳብ አለው ታጠራ አድርገው። እሺ መልካም። አባቶቼ ይፍቱኝ ይባርኩኝ። ያው ሁሉም ነገር ተነግሯል እስካሁን ያለው ነገር። ያው እኔም ማለት የምፈልገው እንደ ፕሮቴስታንቶች አስተሳሰብ ድህነት ማለት እምነትን ብቻ ነው ወይም ደግሞ አዳኝን የማወቅ ጉዳይ ነው። እንደ ፕሮቴስታንቶች አስተሳሰብ ማለት ነው። እንደ ኦርቶዶክስ ወይም ደግሞ እንደ መጽሐፍ ቅዱስ እውነታ ደግሞ ስንመለከተው ድህነት መዳን ማለት ደግሞ ምንድነው? አዳኝን ከማወቅ አልፎ ከአዳኝ ጋር ህብረት ማድረግ ነው። ከእግዚአብሔር ጋር ህብረት ማድረግ ነው። አንድነት ይኖረን ዘንድ ይቀበል ከእግዚአብሔር ዘንድ ነው። ስለዚህ ህብረት ስናደርግ ምንድነው የሚያስፈልገን ሲባል እምነት ብቻ አይደለም፣ የማንነት ለውጥም ያስፈልጋል። ምክንያቱም በኃጢአት ዓለም የሚመላለስ ሰው ኃጢአትን የሚያደርግ ሰው በጨለማ ውስጥ ይገኛል። እግዚአብሔር ደግሞ ብርሃን ነው። ጨለማና ብርሃን ደግሞ ህብረት ስለሌላቸው የሚያስፈልገን ነገር አንዱ ትልቁ ነገር ከጨለማ ርቆ በብርሃን መመላለስ ያስፈልጋል። ምክንያቱም እግዚአብሔር ብርሃን ነው፣ ጨለማን ስለማይስማማው።
ጨለማውን ሊያሸንፈው ስለማይችል ከጨለማ ጋር ህብረት ስለሌለው ማለት። ስለዚህ እኛ ምንድነው የሚያስፈልገን? ድህነትን ለማለት ወይም ደግሞ ከእግዚአብሔር ጋር ለመኖር አንድነት ይኖር ዘንድ ከእግዚአብሔር ጋር በብርሃን መመላለስ ያስፈልጋል። በብርሃን መመላለስ ሲባል ያው ከኃጢአት መራቅ ብቻ አይደለም፣ ወይም ደግሞ ከኃጢአት መንጻት ብቻ አይደለም። ታዲያ ምንድነው? የብርሃን ስራን መስራት ነው። የብርሃን ስራ መስራት፣ ብርሃን ከራሱ አልፎ ሌሎችም ያበራል። ብርሃን ማለት ነው፣ ሌሎችም ጥቅም አለው። ስለዚህ ከራሳችን አልፈን ለባልንጀሮቻችን ለወንድሞቻችን መትረፍ አለብን። እንዲያም ዮሐንስ ወንጌል ላይ ዮሐንስ መልእክት ላይ ከተመላለስን ማነው ከተመለከትን ምንድነው የሚለን? ወንድሙን የማይወድ ምንድነው የሚለው? በጨለማ ውስጥ አለ። ወንድሙን የማይወድ ፍቅር የሌለው ሰው አሁንም በጨለማ ውስጥ አለ። ስለዚህ ከጨለማ መውጣት የሚቻለው ፍቅርን በመያዝ ነው። ለዛም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱም ጸንተው ይኖራሉ፣ ከነዚህ ሁሉ የሚወጣው ፍቅር ነው ተብሎ የተጻፈልን አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ስንመለከት ማለት ነው። ከነዚህ ሁሉ የሚወጣው ፍቅር ነው ማለት እግዚአብሔርን መውደድ ነው። እግዚአብሔር መውደድ ደግሞ ምንድነው ከተባለ ለእግዚአብሔር መታዘዝ ነው። ሰው ለሚወደው ይታዘዛል። ለዚህም ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ስናነብ እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነውና ይላል። እንደ ትእዛዙ መሄድ ምንድነው? ፍቅር ነው። ስለዚህ ለእግዚአብሔር መታዘዝ ፍቅር ነው በራሱ። ለእግዚአብሔር አለመታዘዝ ደግሞ እግዚአብሔር መጥላት ነው። እንደ ሕጉ አለመሄድ ማለት እግዚአብሔር መጥላት ነው። ምክንያቱም እግዚአብሔር ትእዛዝን ሲሰጥ ከማን የተነሳ ነው የሚሰጠው? ትእዛዙን ከባህሪው ከማንነቱ የተነሳ ነው። እሱ ፍቅር ስለሆነ እርስ በራሳችሁ ተፋቀሩ ይላል። እርሱ ቸር ስለሆነ ለወንድሞቻችሁ መልካም ነገር አድርጉ ይላል። እርሱ ሰላም ስለሆነ ከአመፅ ራቁ ይላል። እነዚህ ሁሉም ማናረግ ከሆነ ግን ምንድን ነው? እግዚአብሔርን ጠላን ማለት ነው። ለምሳሌ አንድ ሰው እውነትን ትቶ ውሸት የሚናገር ከሆነ እኔ እውነት ህይወት መንገድም ነኝ እንዳለ ሁሉ እውነትን ጠላ ማለት ነው። እውነትን ተቃወመ ማለት ነው። ስለዚህ ቀጥታ እግዚአብሔርን እየተቃወመ ነው ያለው። እግዚአብሔር የሚቃወም ደግሞ ከእግዚአብሔር ጋርም ሊኖር አይችልም። እግዚአብሔር የሚቃወም ማለት ነው። ሰው ወንድሙን የማይወድ ከሆነ ለወንድሙ አንዳች እሳቤ ከሌለው ሰልፊሽ ከሆነ ምንድን ነው የሚሆነው? እግዚአብሔር ጨርሶን አያውቀውም። እግዚአብሔር ምን ስለሆነ? ፍቅር ስለሆነ። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ስንመለከት ምንድን ነው የሚለው? ፍቅር የሌለው ሰው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ስለዚህ ፈጽሞ እንኳን ህብረት ሊኖረው ይቅርና ከእግዚአብሔር ጋር ህብረት የለውም፣ እግዚአብሔርን አያውቅም። አምላክ አለውም ተብሎ ሊጠራ አይችልም። በክርስቶስ ትምህርት የማይኖር ሁሉ አምላክ የለም ተብሎ እንደተጻፈልን ሁሉ ማለት ነው። ስለዚህ እነዚህ ትእዛዞች የተሰጡን ከእግዚአብሔር ፈቃድ ነው፣ ከእግዚአብሔር ማንነት የተነሳ ነው። ስለዚህ ያንን ነገር አለማድረግ ማለት እግዚአብሔር መጥላት ነው። እግዚአብሔር መጥላት ነው። በክፋት መመላለስ ማለት እግዚአብሔር መጥላት ነው። በሌላ አማርኛ ደግሞ ከእግዚአብሔር በተቃራኒ የሆነው ነገር መውደድ፣ የጨለማው አገዛዝ፣ የጨለማውን አሰራር መውደድ ማለት ነው። ስለዚህ የጨለማውን አሰራር፣ የጨለማውን አገዛዝ የሚወድ ሰው እሱ የእግዚአብሔር ልጅ ሳይሆን የሚባለው የዲያብሎስ ልጅ ተብሎ ነው የሚጠራው። የዲያብሎስ ልጅ ተብሎ ይጠራል ማለት ነው። ለዚህም ነው አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ ስንመለከት የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጹ ናቸው። ሕግን የማያደርግ ወንድሙን የማይወድ ከእግዚአብሔር ዘንድ አይደለም ይላል። ስለዚህ ግልጥ በምንድን ነው ግልጥ ያደረገው? ሕግን በመፈጸም ሕግ መፈጸም ስለሆነች ፍቅርማ ስለሆነች ማንን ማፍቀር? እግዚአብሔር ማፍቀር ስለሆነች ባልንጀራ እንደራስ አድርጎ ማፍቀር ስለሆነች ማለት ነው። ስለዚህ የማን ልጅ ተባለ? የዲያብሎስ ልጅ ተባለ። ሕግን የማያደርግ ወንድም የማያፈቅር የዲያብሎስ ልጅ፣ የእግዚአብሔር ልጅም ሊባል አይችልም። እግዚአብሔር በእኛ ላይ አድሮ የሚኖረው ምን ሲኖረን ነው? መታዘዝ ሲኖረን፣ ወይም በሌላ አማርኛ ፍቅር ሲኖረን ነው። መታዘዝ ፍቅር ብሎ ስለሚገልጸው ማለት ነው። እችን ብቻ ተናግሬ ይጨርሳለሁ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 23 እስከ 24 ስንመለከት ምንድነው የሚለው? የሚወደኝ ቢኖር የሚወደኝ ትእዛዝ ይፈጽማል፣ አባቴም ይወደዋል። በእግዚአብሔር ዘንድ ተወዳጅ ነው ማለት ነው። አባቴም ይወደዋል ይላል። ወደ እርሱም እንመጣለን፣ በእርሱ ዘንድም ማደሪያ እናደርጋለን ይላል። ስለዚህ ሕጉን የሚያደርግ ሰው ወይም ደግሞ ለእግዚአብሔር ፍቅር ያለው ሰው የእግዚአብሔር ምን ይሆናል? ማደሪያ ይሆናል። ወደ እርሱ እንመጣለን፣ በእርሱ ዘንድም ማደሪያ እናደርጋለን ስለሚል ያ ሰው ቅዱስ ይሆናል። ካደረበት ከቅዱስ እግዚአብሔር የተነሳ እሱም ቅዱስ ይሆናል። ካደረበት እግዚአብሔር የተነሳ ማለት ነው። ይቀጥልና የማይወደኝ ግን ትእዛዜን አይፈጽምም ይላል። ስለዚህ የእግዚአብሔር ማደሪያ ሊሆን አይችልም። የእግዚአብሔር ማደሪያ ሊሆን አይችልም።
ስለዚህ ከዚህ አንጻር እንመልከተው ማለት ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ሁሉም ስለተሰጠኝ። የገለጠልን በረከት ሰመራይዝ አድርግለት፣ እኔም ሰመራይዝ ማድረግ እችላለሁ። ኦፍኮርስ ማስታወሻ ስለያዝኩ። በረከት አንተ ግን 3ቱን ጥቀስለት እና በነዛ ላይ ተመስርተህ ስኮፑን ጠበብ እንድንለው ነው። አንደኛ ጽድቅ ማለት የህግ ፎሬንሲክ ዲክላሬሽን ነው የሚል ነው። ሁለተኛው ጽድቅና ቅድስና የተለያየ ነው የሚል ነው። ማለት ዲስቲንክት የሆነ ነገር ነው የሚል ነው። ጽድቅ ቅጽበታዊ ሲሆን ቅድስና ግን ያው ፕሮሰስ ነው፣ ሂደት ነው የሚል ማለት ነው። ሶስተኛው ደግሞ ጽድቅ አፋዊ ነው፣ ከውጭ የሚቆጠር ነው እንጂ የምንሆነው አይደለም፣ የሚቆጠርልን ነው። የሚቆጠረው ደግሞ ከውጭ ነው፣ ከክርስቶስ ነው እንጂ ሰውየው ራሱ ሆነ የሚባለው አይደለም፣ የሚቆጠርለት ነው የሚል 3 ነጥቦች ናቸው። ካራክተራይዝ ያደርጉታል የሪፎርሜሽንን የ16ኛው ክፍለ ዘመን ብሎ የተናገራቸው እነዚህ ናቸው። እሺ ያ እቀበላችኋለሁ። ምናልባት ግን ትንሽ ጥንቃቄ መደረግ አለበት ብዬ ማስበው ስንገልጻቸው ወደ አማርኛ ስታመጣቸው፣ ለምሳሌ መጨረሻ ላይ 3ኛ ነጥብ ላይ የተቀመጠው ኤክስትሪንዚክ ነው ወይ ደግሞ ኤክስትራናስ የሚባለው ማለት ነው አፋዊ ነው ተብሎ ወደ አማርኛ ሲገለበጥ ትንሽ ሚስ አንደርስታንዲንግ ሊፈጥር ይችላል እና እሱ ላይ ጥንቃቄ ማድረግ ያስፈልጋል። እና አንተም ደግሞ ስትፈታው አይ ቲንክ ስታብራራው ቅድም ሮንግ በሆነ መንገድ ስታብራራው ነው የተረዳው። ምክንያቱም እንዴት ነው አፋዊ አድርገው ፈታው፣ ከዛ በኋላ ምንም አይነት በሰውየው ላይ ወይ ደግሞ በሚያምነው አካል ላይ በጸደቀው አካል ላይ ኤሌን ምን ተብሎ ነው የተፈጠው? አማርኛ ውጫዊ ማለት ነው። አፋዊ ማለት እኮ ነው ኤክስትሪንዚክ ማለት ነው። ቃሉ ምናልባት እኮ ቃሉን ጥቅም ላይ ስናውለው ኤክስትሪንዚክ ማለት ማን ነው? ኤክስትራናስ ማለት ኦብቪየስሊ ውጫዊ ማለት ነው፣ ወይ ደግሞ ኤክስትሪንዚክ ማለት ውጫዊ ማለት ነው። ውጫዊ ብለን ስንል ስፔሲፊክሊ ክርስቶስ ላይ ነው የምናስቀምጠው ውጫዊ ብለን። ግን አሁን አፋዊ ብለህ ስትለው ሚስ አንደርስታንዲንግ ይፈጥራል ነው እያልኩ ያለሁት እንጂ አሁን ያስቀመጥካቸውን አልስተር ምክራዝ እንደሚያስቀምጠው እኔ የምቀበላለሁ፣ ትክክል ናቸው። እና ጠያቂ ጋር ከምታደርጉኝ ግን ኬዝ ስላስቀመጣችሁ ጥያቄ ብጠይቃችሁ ብዬ ነው የገባሁት። ረጅም ሰዓት አልቆይም። አይ አንተም ትጠይቃለህ፣ መጠየቅ ያለብህንም ደግሞ ትጠይቃለህ። የጋራ ነው ይሄ። ጠያቂ ብቻ አትሆንም፣ ከገባህ አይቀር ትጠየቃለህም፣ ደግሞ የምትፈልገውንም ጥያቄ ደግሞ ትጠይቃለህ። ሌሎቻችሁን እንትን ትላላችሁ። መልክ እየጠየቅኩ ነበር። ባይዘው እንትን አድርጌ ነው ሚውት አድርጌ ነው ረስቸው የፍሬሽ ነገር። አፋዊ ውጫዊ የሚለው ብዙ የቃላቱ ችግር፣ አንተም ውጫዊ ስላልከው ብዙ ልዩነት ያለው አልመሰለኝም። ግን ውጫዊ ነው ስትል ውጭ ያልከው ከክርስቶስ ነው የሚመነጨው ነው እያልክ ያለው ይመስለኛል። ስለዚህ ምን ማለት ነው ግን እናንተ ውጫዊ ስትሉት? አፋዊ ነው ጽድቅ የሚለው በ3ኛው ስለጀመርክ ማለት ነው። እሱን እስኪ ሊትል ቢት እንትና ኢላቦሬት አድርገው። እሺ እኔ በጠየቃችሁ ጥሩ ነበረ፣ ግን እንዴት ነው? እሺ ጥያቄ ካደረጋችሁት ልመልስ። እንግዲህ አፋዊ ነው የሚለውን ቃል እኔ ፐርሰናሊ አልጠቀመውም። ትክክለኛውን የግሪክ ቃልም ሆነ ኤክስትሪንዚክ የሚለውን ቃል ይወክላል ብዬ አላስብም። ይልቁኑ ውጫዊ የሚለው ቃል ነው ዳይሬክት ትራንስሌሽኑ ብዬ ማስበው። ውጫዊ የሚለው ቃል ደግሞ ምንድን ነው የሚያመለክተው? ወይ ደግሞ ኤክስትሪንዚክ ለምን እንለዋለን ከተባለ ቅድም አንተም እንዳልከው እኔም ቅድም እንዳልኩት ጽድቃችን የሚመነጨው ቶታሊም ደግሞ ቤዝ ያደረገው የተቀመጠው ያለው የኛ ውስጣዊ ማንነት ላይ የኛ መለወጥ ላይ ሳይሆን ይልቁኑ ክርስቶስ ላይ ነው ያለው፣ ወይ ደግሞ በክርስቶስ ላይ የተቀመጠ ነው። ሙሉ ለሙሉ ክርስቶስ በሰራው ስራ ላይ የተቀመጠ ነው። ክርስቶስ በህይወቱ ሙሉ ጽድቅን ፈጽሟል ያለምንም ኃጢአት። አሴም ታይም ደግሞ በሞቱም ደግሞ ጽድቅን ሰርቶ ጨርሷል በእኛ ፈንታ ማለት ነው። ሙሉ ጻድቅ የሆነው ክርስቶስ ላይ ይመሰረታል። እኛ የእኛ ውስጣዊ ማንነት ላይ አይመሰረትም፣ ወይ ደግሞ መለወጥ ላይ አይመሰረትም የሚል ነው። እዚህ ጋር ግን ምናልባት ለማጥራት ጥያቄው አይ ቲንክ እዚህኛው ሐሳብ ላይ እዚህኛው ላይ ችግር የለም። አንተ ስለጀመርከው እዚሁ አያይዘ ነው እንድንሄድ እስከ መጨመረ በፊት ኦኬ፣ ክርስቶስ በሰራው ነው እና የጽድቅ ሁሉ ምንጭ እሱ ነው። ምንም የሚያጠያይቅ አይደለም። ግን ደግሞ እኛ እንዴት እንሳተፍ? ያንን ጽድቅ እንዴት ኦውን እናድርገው? እንዴት እርን እናድርገው?
እሱ ነው እኮ ጀስቲፊኬሽን ባይ ፌዝ የሚለው እሱ ላይ ጀስቲፋይ ነው እንዴት ነው ነው እሱ ላይ ጥያቄ የለውም። ኦብቪየስሊ በእምነታችን ነው ብለን እንላለን። ምናልባት ልዩነት የሚመጣው አይ በእምነት ብቻ ሳይሆን በስራም ጭምር ነው የሚል አቋም ካላችሁ ወይ ደግሞ ያን አቋም የምትይዙ ከሆነ ነው ልዩነት የሚመጣው። ምክንያቱም እኛ እምነት ብቻ ብለን ስንል አሁን ቅድም እንግዲህ ይሄ በረከት አዝመራውም እንዳስቀምጠልን ማን ነው ኤምክሪዳዝ ምን አድርጎ ነው የሚያስቀምጠው? ሁለተኛው ነጥቡ ላይ ጀስቲፊኬሽንን እና ሳንቲፊኬሽንን ይለያያቸዋል ወይ ደግሞ ዲስቲንክት ናቸው ይላቸዋል። ስለዚህ ስለ ጀስቲፊኬሽን ስናወራና የሆነ ነገር ክሌም ስናደርግ ኔሴሰሪሊ ስለ ሳንቲፊኬሽን እያወራን አይደለንም ማለት ነው። እሱን እናስቀምጥና ስለ ጀስቲፊኬሽን በእምነት ብቻ ነው ብለን ስንል የሳንቲፊኬሽን ህይወት እየነካን ወይ ደግሞ ስለሱ እያወራን አይደለንም። ሶ ከዚህ አንፃር ስለምንድን ነው ስለ ጀስቲፊኬሽን ብቻ እያወራን ነው ማለት ነው። ምንድን ነው ጀስቲፊኬሽኑ? ጀስቲፊኬሽን ጽድቅ አሁን ያብራራውልህ ማለት ነው። ግን ኮዙ ምንድን ነው? ያ ጽድቅ እንዴት ነው? ያ ጽድቅ ምንድን ነው ነው ኦን የምታደርገው? ቅድም እኮ አልክ ዴይፊኬሽን ሳንቲፊኬሽን አይደለም አልክ። ማለት እሱ ይሄን ሂደታዊ የሚለው ነገር ስለምትቀበላለሁ ብለህ ስለምታስብ አይ ቲንክ ኢምፕሊሲትሊ እያልከኝ ነው የመሰለኝ። ግን ደግሞ እሱን ኦን ካደረግ ኦኬ ጀስቲፊኬሽን ምን ማለት ነው ታዲያ? ያ ጀስቲፊኬሽንን ኦልሬዲ መጀመሪያ ላይ አብራርቱታል። ቅድም በተጠቀሰው ክፍል ላይም ጀስቲፊኬሽን በእግዚአብሔር ፊት ያለ ሌጋል ስታተስ ነው ወይ ደግሞ ሌጋል ስታተስ ነው ብለን ስንል ጻድቅ ነህ፣ የእግዚአብሔርን መንግስት የእግዚአብሔርን ህይወት የመውረስ መብት አለህ የሚል ያ መብት ታይትል ነው። ኦኬ ስለዚህ ሌጋል ስታተስ መሆኑን ፎረንዚክ ኬዝ ወይ ደግሞ ፎረንዚክ ኮንቴክስት ያለው መሆኑን እንቀበላለን። እና ምን እያልኩ ነው? ባጭሩ ላገናኝልህ ነው ሎጂኩን። ሳንቲፊኬሽን እና ጀስቲፊኬሽን ይለያያሉ ብለን ስለምንል ነው ጀስቲፊኬሽን በጭራሽ በስራ አይደለም ብለን የምንለው ወይ ደግሞ ውስጣዊ አይደለም ብለን የምንለው፣ ይልቁኑ ውጫዊ ነው ብለን የምንለው። ውስጣዊ ካደረግነው የሳንቲፊኬሽን ጉዳይ ስለሚሆን ማለት ነው። በጣም ጥሩ። ወደ ሌላ ቦታ ከመሄድ በፊት እዚህ ላይ ሀሳብ ስጡ ሌሎቻችሁ። ምክንያቱም ይሄ በጣም መሰረታዊ ነው። ከዚህ ዲቤት እንዳያደርግ ፈልጋለሁ የዚች ነጥብ ላይ ማለት ነው። ግን አንድ ጥያቄ እኔም እዚህ የማስከትልልህ እናንተ ጀስቲፊኬሽንን በክርስቶስ የተፈጸመውን የመዳን ስራ ሁሉ የመጨረሻ ፐርፌክት የሆነውን አብሶሉት የሆነውን እሱን በማምጣት ሌሎች ሱታፌ የላቸውም ክርስቶስ ብቻ ነው እሱን ያደረገውና የእሱ መገኛ የሚልም ኮንቴክስት እንትን አላችሁ አይዲያ አላችሁ? ወይስ አንድ ጊዜ የተፈጸመውን ይህንን ጽድቅ ኦውን ለማድረግ ግን አሁንም ስቲል ክርስቶስ ነው እንጂ የኛም ሱታፌ አያስፈልግም የሚል ነው ያላችሁ? ኦኬ ሱታፌ ብለህ ስትል አሁን እንግዲህ ምናልባት ስለ እምነት እያወራ ከሆነ ኦብቪየስሊ ጀስቲፊኬሽን የምናገኘው በእምነት ነው ብለን እያለን ስለሆነ እምነትን ሱታፌ አድርገህ ከተረጎምከው አዎ ማለት ያለ እምነት ጀስቲፊኬሽን ሊገኝ አይችልም ብለን እንላለን። ግዴታ ጽድቅን ለማግኘት አንድ ሰው ክርስቶስን ማመን አለበት እውነተኛ በሆነ እምነት ብለን እናምናለን። ስለዚህ ያለ እምነት አንድ ሰው ጽድቁን አግኝቻለሁ ብሎ ማለት አይችልም። ሶ በእርግጥም እምነት በማመን ውስጥ ምናልባት ሌላ ማመን ምንድን ነው? ክርስቶስ ማመን የምትሉት ውስጥ ምናልባት እኛ የምንላቸው ሌሎች ሂደታዊ የሆኑ ነገሮች ውሳጣዊ የምንላቸው ነገሮች ውስጥ አካታችሁ በእምነት ብላችሁ ትገልጧቸው ይሆን? ምክንያቱም እኔ እንደዛ አይነት ፊሊንግ በንግግሮች ውስጥ ስላየሁኝ ነው። እና ማመናችሁ ምንን ነው የሚመለከተው? ለምሳሌ ማመን ስትሉ ለምሳሌ ኦኬ ሂድ ቀጥልሽ። እሺ ጥሩ ጥያቄዎች ናቸው። ቤዚክሶቹ ላይ ስለሆነ የምናወራው እነዚህ ጉዳዮች ላይ ምንድን ነው እያለን ያለ ነው የሚለውን ዲፋይን አድርገን ዴፊኒሽናችን ይዘን ካልጀመርን ትንሽ በኋላ መሳሳት ስለሚመጣ ማለት ነው። እምነትን እንዴት አድርገን ነው ዲፋይን የምናደርገው? በዋነኝነት አሁን እንግዲህ እምነት የሐሰት እምነቶች ሊኖሩ ይችላሉ፣ ፌክ እምነቶች ሊኖሩ ይችላሉ። መጽሐፍ ቅዱስ ላይ ሰይጣን ራሱ ሊያምነው የሚችለውን የእምነት አይነት ይናገራል ምናምን እና እዚህ ጉዳይ ላይ ግን አንድ ሰው ለመጽደቅ ስለሚያምነው እምነት ስናወራ ግን ስለ እውነተኛ እምነት ነው፣ ስለ ህያው እምነት ነው የምናወራው። ስለዚህ እምነት ዴፊኒሽናሊ በመቀበል ወይ ደግሞ ዲፔንድ በማድረግ እንተረጉመዋለን። በዋነኝነት ያው በፍቅር የሚሰራ ነው፣ ስራን ያፈልቃል ምናምን የሚሉት ጉዳዮች አሉ፣ ጥያቄ የለውም። እነሱ ነገሮች አሉ። ነገር ግን ከጽድቅ ጋር በተገናኘ ግን የእምነት ምን አስፔክቱ ነው የሚያጸድቀን ከተባለ በዋነኝነት ተቀባይ የሆነው አስፔክቱ ነው የሚያጸድቀን ማለት ነው። ደግሞ በተቀባይነቱ እምነት ዲፋይን ይደረጋል ወይ ደግሞ የፍቅር ተቃራኒ ነው። አሁን ፍቅር ለምሳሌ እምነት አለ። እምነት እኮ የሆነን አካል ማመን ነው። እምነት አንተ ነህ የምታምነው፣ ለመታመን የሚፈልግ መታመን ያለበት ነገር አለ። አሁን እሱን ነው እኔ የጠየቅኩ። የምታምኑት ምንድን ነው?
እሱን ክርስቶስን ኦኬ ክርስቶስን ግን አሁን እዚህ ጋር የእግዚአብሔር ልጅ ነው ብሎ አዳኝ እሱ ነው ብሎ ማመን በቂ ነው። ኤግዛክትሊ ጽድቅን ለማግኘት አዎ። ግን አሁን እዚህ ጋር እንትን ላድርግልህ ምናልባት እንትኖች ስላሉ ሚስ አንደርስታንዲንጎች ስላሉ ማለት ነው። ረጅም ሰዓት አልፈጅም። የእምነት ምን አስፔክቱ ነው የሚያጸድቀን የሚለው በጣም አስፈላጊ ጉዳይ ነው። የእምነት ምን አስፔክቱ ነው የሚያጸድቀን? ምክንያቱም እምነት በፍቅርም አብሮት አለ። ከፍቅር የተለየ እምነት አናምንም እኛ፣ ወይ ደግሞ ከፍቅር የተለየ እምነት ያጸድቃል ብለን አናምንም። ይልቁኑ ግን የፍቅር ማን ነው የእምነት የፍቅር አስፔክቱ ግን አይደለም የሚያጸድቀን፣ ኮዙ እሱ አይደለም። ይልቁኑ የእምነት ተቀባይ አስፔክቱ ነው የሚያጸድቀን። ስለዚህ ይህንን እንያዝና ከዛ በኋላ የሚታመነው ግን አካል አለ። አዎ ክርስቶስ ነው። እሱም ክርስቶስ የሰራልንን ስራ ከኃጢአታችን በብቸኝነት እሱ እንደሚያድነን፣ ከወደቅንበት ውድቀት እሱ እንደሚያድነን በብቸኝነት እሱን ደግሞ ማመን ኦብቪየስሊ ያስፈልጋል ማለት። ስለዚህ ለእምነት እነዚህ ነገሮች ኔሰሪ ናቸው። እሺ ጥሩ። አይ ቲንክ በቂ ነገር ስለተናገርክ በረከትም ሌሎቻችሁም ሪፍሌክት አድርጉ፣ መልስ ስጡት። ለእኔ ጥሩ። በመጀመሪያ ጥሩ ነው ሚስ ሪፕሬዘንት አለማድረጋችን የተነሳንበት ነገር ወንድማችንም የሚስማማበት መሆኑ ደስ የሚል ነው። ከዚያ በመቀጠል እንግዲህ አንዱ በጣም ትልቁ ዲፈረንስ አሁን አንደኛ ጀስቲፊኬሽን ጽድቅ ቅጽበታዊ ነው፣ አንድ ጊዜ የሚፈጸም ነው የሚለው ላይ ማለት ነው እንግዲህ እና ይሄ መጽሐፍ ቅዱሳዊ መሰረቱ ምንድን ነው? እምነት ኢንስታንት ምንድነው? ጽድቅ ኢንስታንታነስ ነው፣ አንድ የሚፈጸም ነገር ነው የሚለው መጽሐፍ ቅዱሳዊ መሰረት አለው። መጽሐፍ ቅዱስን በአጠቃላይ ምንድነው በምልአት ይገልጻል። ለምሳሌ ዲክላሬሽን ነው ብለናል። ምንድነው? የፍርድ ሌጋል ፎሬንሲክ ነው ብለናል። ጽድቅ በፍርድ ወንበር ግን በኋላ ከክርስቶስ የፍርድ ወንበር ፊት እንቆማለን ሁላችንም። ስለዚህ ያ ፍርድ አይመለከተውም ነው። አንድ ሰው በቃ ከጸደቀ ቀድሞ ሲያምን በኋላ ሌላ ፍርድ ሌላ ዲክላሬሽን አይመለከተውም ልንል ነው። ሙሉ መጽሐፍ ቅዱስን እንዴት ሊገልጽ ይችላል በሚለው ላይ ብንወያይ ጥሩ ይመስለኛል። አረግ እዚህ ላይ ተጨማሪ ጥያቄ ላንሳ ዶክተር። እሺ ቀሲስ፣ መጀመሪያ ግን ይቅርታ አድርጉልኝና እንድጠይቅ አንድ ሁለት ሶስት ጥያቄ ብቻ፣ ሁለት ጥያቄ አጫጭር ጥያቄዎች እንትን ይበለ መልክ ለኔ ጥያቄ መብዛቱ አይደለም ትርጉም ያለው። እኔ ቤዚክሊ አንተ ያነሳው ነው ዋና የመነጋገሪያ አጀንዳ ብዬ የማስበው። ምክንያቱም የሚታመነው ምንድነው? እንዴት ነው ያን እምነት የምትገልጠው? ቅድም በፍቅር ብለሃል፣ በመቀበል ብለሃል። ይሄ ቅድም የፎረንሲክ የሆነውን ሌጋሊስቲክ ዴፊኒሽኑንም ትቀበላለህ ስለ ጀስቲፊኬሽን እና እንደገና ደግሞ ሂደታዊ የሆነውና ዴይፊኬሽኑንም እንለየዋለን ከጽድቅ ብለሃል። ለእኔ እዚህ ላይ ፎከስ እናደርጋለን። ያንተ መጠየቅ በተመለከተ ብዙም ሪሌቫንት ነው ብዬ አላስብም። ማለት ለዚህኛው ዲስከሽን በኋላ ልጠይቀን ትችላለህ፣ ግን ዙሪያ ያንተን ፐርስፔክቲቭ ስለነገረን እዛ ላይ ሪፍሌክት ማድረግ አለብን ብዬ አለዛ ጥያቄ ብናበዛው ምን ጥቅም አለው? ይሄን ሳናበስለው ከሄድን ምንድነው መሰለ መልክ አሁን የኛ ዓላማ ምንድነው? አንደኛ ምን እያላችሁ ነው የሚለውን እኛ እየተረዳን ነው። እሱ ላይ ነው አንተ ፎከስ ማድረግ ያለብህ። ምንድነው እኛ ማወቅ የምንፈልገው እሱን ስለሆነ ሌላም ስናስተምር ስንሞግታችሁም እናንተ በምትሉት ልክ ነው ማውራት እንድንችል አንተ እሱን እያማጥክ አስረዳ። በምትችለው ነገር በቀላሉም ካረክ አስረዳ። በእኛ በኩል ደግሞ ጥያቄዎች ምንድናቸው? ኦኬ እኛ አንዳንዴ እምነት ከስራ ጋር ስንል ምን ማለታችን ነው የሚለውን ደግሞ እናጠራልሃለን ማለት ነው። በዚህ አይነት መንገድ ቢመሰረትና አብረህ ከመምህር በረከት ጋር የጠየቁትን ጥያቄዎችን እንድትመልስ። ለምሳሌ አንተ ጀስቲፊኬሽን ወይንም ጽድቅን አዋጅ ዲክላሬሽን ብቻ አረጋው። እንደዚያ ነገር ነው ቅድም የተረዳሁት። ምክንያቱም እምነቴ ትክክል በክርስቶስ ጽድቅ ሆኖ ተቆጥሮልሃል ማለት ነው። በቃ ለአንድ ፕሮቴስታንት ይሄ በቂው ነው። ይሄ ነው በቃ የሚያጸድቀው።
ክርስቶስ ሞቶልሃል፣ ተሰቅሎልሃል፣ ስለአንተ መከራ ተቀብሏል፣ ተነስቷል ማለት ዲክላር ማድረግ በቂ ነው? እሱ ነው ጽድቅ የሚባለው? ወይንስ አንድ አማኝ አንድ ፕሮቴስታንታዊ አማኝ ምንድነው የሚጠበቅበት? ኦኬ በክርስቶስ ማመኑ ዝም ብሎ ብቻውን በቂ ነው? ከዚህ ጋር የሚነሳ ነገር ስላለ ነው። ለምሳሌ ይሄ ቅጽበታዊ የሆነ ድህነት የሚታጣ ነው የማይታጣ ነው? ዋን ሴቭድ ኦል ሴቭድ ነው? አሁን አንተ ራስ አንዳንዶቹ ስለማይቀበሉ ማለት ነው የምትቀበለው እሱ ጨምረህ ብትገልጽልንና ከዛ ያንተን ጥያቄ ደግሞ እኛ እንመልሳለን። ቴንኪው። እሺ ሞር ክሊር እንደሆነልህ መልህቅ ማለት አንተን ለመርዳት ነው እኔም የምጨምርልህ ማለት በጣም እንዳልቸገር ቀጣይ እንዳልጠየቅህ ጥያቄ እሱን በደንብ ተረዳልኝ ይሄንን ሐሳቡ ማለት ነው። ኦኬ በቃ አንድ ጊዜ በአዋጅ ከሆነ መልክ ከሆነ በአዋጅ የጸደቀ ሰው ከዛ በኋላ ከዛ ጽድቅ ለመሳተፍ ምንም ነገር ማድረግ አያስፈልግም። ኦልሬዲ ጸድቅ ያለው ምንም ስራ አያስፈልገኝም ብሎ ነው የሚኖረው? ወይንስ ክርስትናን እንዴት ይኖረዋል አንድ ሰው? በቃ በአዋጅ ከጸደቀ በኋላ አዋጁ የሚመለከታቸው ከዚህ መልስ ያሉ ሰዎች በቃ ጸድቀዋል፣ ምክንያቱም እኛ እናምናለን ብለው ተቀበሉ አንድ ቀን ሄደው። ከዛ በኋላ ግን እስከሚሞቱ ድረስ ምንድን ነው ማድረግ ያለባቸው? ዞሮ መቼም በየቀኑ እናምናለን አይሉም። እንዴት ነው ከዛ የእግዚአብሔር አካል የሚሆኑት ወይም ደግሞ ክርስቶስን የሚመስሉት? ከዛ በኋላ እንዴት ነው ማመን? የመጀመሪያ የመግቢያ በር ነው። ከገባህ በኋላ የክርስቶስ የህብረቱ አባል ከሆንክ በኋላ ከዛ ምንድን ነው የምታደርገው? ማለት ጀስቲፋይድ የምትሆነው ኦልሬዲ በመጀመሪያ በታወጀልህ በዛች ነው ቅጽበት ነው። ምክንያቱም ለሁሉ እኔ ኩነኔ የለብኝም ጸድቅ ያለሁኝ ስላመንኩ ክርስቶስን የሚሉ ፕሮቴስታንቶች ስለሰማው ነው በንግግር ደረጃ አትሊስት ዶግማችሁን ባላነበው ማለት ነው። እሱንም በደንብ አድርገው። እሺ ጥሩ ጥያቄዎች ናቸው። መጀመሪያ እንዴት ነው የገባሁት? እውነት ለመናገር በጣም ሰፊ የሆነ ማብራሪያ የራሴን አቋም ለመስጠት ምናምን አልነበረም፣ ግን የሆነ ያህል እሺ ከገለበጣችሁት ብዙም አልቆይም። በዚህ መልኩ ግን ጥሩ ሀሳብ ነው። ባይዘዌ በጣም አሪፍ ነገር ነው። እንደዚህ ማየት የራሱ ደስ ብሎኛል። የእናንተን ሀሳብ እስቲ እንስማችሁ ምን እያላችሁ እንደሆነ እንረዳ የሚል ነገር ቲክቶክ ላይ ማየት ከኦርቶዶክስ ሳይድ በጣም የሚያስደስት ነገር ነው። በእውነት ይህን ነገር በጣም የምናፍቀው ነገር ስለሆነ ማለት ነው። እንደዚህ ቁጭ ብሎ ሰው ሀሳቡን እንዲያስቀምጥ ጊዜ ሰጥቶ እንደዚህ መጠየቅ ማለት ነው። እሺ ለጥያቄው አሁን ቀሲስም ለጠየቀው ጥያቄ ለመመለስ ተመሳሳይ ነው። አረጋም የጠየቀው እዛ ጋር የሚያበቃ አይደለም። በፕሮቴስታንቱ ቴዎሎጂ ጀስቲፊኬሽን ብቻውን አይደለም የመዳን አስተምሯችን፣ ወይ ደግሞ ሳልቬሽን ወይ ደግሞ ሶቴሪዮሎጂ በአጠቃላይ በጀስቲፊኬሽን ብቻ ዲፋይን አይደረግም። ቅድምም አሊስተር ኤምክግራዝ ላይ እንደተጠቀሰው ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ፣ ኢቨን ግሎሪፊኬሽን ራሱ ብንለው አለ፣ መክበር ማለት ነው። ሶስቱም አስፔክቶች የመዳን አስፔክቶች ናቸው፣ ሁላችንም የምንቀበላቸው ግዴታም ደግሞ የሆኑ ናቸው። ነገር ግን በሶስቱ መካከል ዲስቲንክሽኖችን እናስቀምጣለን። ኮዛል ሪሌሽናቸውንም ደግሞ ምንን ኮዝ ያደርጋል፣ ምንን ኮዝ አያደርግም የሚለውንም ደግሞ በጥንቃቄ እናስቀምጣለን ማለት ነው። ዋናው ዲስከሽኑ ያለው እዛ ጋር ነው። ስለዚህ አሁን ቅድም ሁለተኛ ነጥብ ላይ የተነበበው ወይ ደግሞ የተቀመጠው ነገር ምንድን ነው? ጀስቲፊኬሽን እና ሳንቲፊኬሽን ዲስቲንክት ናቸው። አሁን በደንብ አድርጋችሁ አስተውሉ። የተለያዩ ናቸው አይደለም፣ ዲስቲንክት ናቸው ነው። ስለዚህ ጀስቲፊኬሽን በሆነ ኮንቴክስት ላይክ መጽሐፍ ቅዱስ ላይ በዚህ ትርጉም ብቻ ነው የገባው ብለን አናምንም። ቅድምም ከቀሲስ ሲናገር ነበር፣ በአንድ ትርጉም ብቻ ነው የገባው ብለን አናምንም። ነገር ግን ስለ መዳን በሚያወሩ ሬሌቫንት ቦታዎች ላይ ግን ፎረንዚክ ኦር ደግሞ ሌጋል ኮንቴክስት ይዞ ገብቷል ብለን እናምናለን። ስለዚህ ሙሉ ለሙሉ ያለምንም አውድና ኮንቴክስት በአጠቃላይ በመጽሐፍ ቅዱስ ውስጥ ጀስቲፊኬሽን ሌጋል እና ፎረንዚክ ኮንቴክስት ብቻ የህግ ኮንቴክስት ብቻ ያለው ነው ብለን ክሌም አናደርግም ማለት ነው። ይልቁኑ ግን በዚህ በመዳን አስፔክት ላይ በተለይ ደግሞ ድነትን በመቀበል ክርስቶስን በማመን በእነዚህ ጉዳዮች ላይ ሲወራ በዋነኝነት ሮሜን እንጠቅሳለን። ጀስቲፊኬሽን ፎረንዚክ ኦር ሌጋል አስፔክትን ይዞ የገባ ነው ማለት ነው። ስለዚህ እዛ ጋር ግን የሚያበቃ አይደለም። አሁን ቀሲስ ለጠየቀኝ ጥያቄ በፍጹም እዛ ጋር የሚያበቃ አይደለም። ሳንቲፊኬሽን አሁን እምነት ብቻ ብለን ስንል ምን ብያችኋለሁ? ጀስቲፊኬሽንን ብቻ የሚመለከት ነው። ለዛም ነው በጀስቲፊኬሽን እና በሳንቲፊኬሽን መካከል ዲስቲንክሽን ያስቀመጥ ነው ብያችኋለሁ። ስለዚህ ሳንቲፊኬሽን ምንድን ነው? ባጭሩ በቅድስና መኖር፣ ክርስቶስን እየመሰሉ መኖር፣ እግዚአብሔርን እየመሰሉ በመልካም ህይወት እያደጉ መኖር ናቸው። ስለዚህ እሱ ደግሞ ግዴታ የሆነ በእኛ ቴዎሎጂ ውስጥ ግዴታ የሆነ ኢቨን የጀስቲፊኬሽን ኔሰሰሪ የሆነ አውትከም ወይ ደግሞ አብሮት ግዴታ የሚመጣ የእግዚአብሔር ጸጋ ነው ማለት ነው። ስለዚህ አንድ ሰው ጀስቲፋይድ ሆኖ እንደፈለግኩ መኖር እችላለሁ ብሎ ማለት አይችልም በእኛ ቴዎሎጂ። አብረህ እንድታያያዘው ያ ማለት
ያ ማለት እንግዲህ ጀስቲፊኬሽን ሳንቲፊኬሽን ከሌለ ደህንነቱን ያጣዋል ማለት ነው አይደል? አዎ በትክክል። አሁን እንግዲህ እዚህ ጋር ማስቀመጠው ነገር እምነት ከስራ ጋር ሆነ ማለት ነው። ኖ አይ እምነት ጀስቲፊኬሽን ከሌለ ጽድቁን ያጣው ማን ነው? ቅድስናው ከሌለ ወይ ደግሞ ሳንቲፊኬሽኑ ከሌለ ጀስቲፊኬሽኑ ያጣዋል ሳይሆን ሁለቱ ኮዛሊ የተገናኙት እርስ በርሳቸው ሳይሆን ከእምነት ጋር ነው የተገናኙት። እምነት ላይ የቆሙ ናቸው ሁለቱ። እምነት ተከትለው የመጡ ማለት ነው። አዎ ኦኬ። ስለዚህ እምነት ላይ የቆሙ ናቸው። ኮዛሊ ግን ሪሌሽን የላቸውም በሁለቱ መካከል። ወይ ደግሞ ሳንቲፊኬሽናችን አይደለም ጽድቅን ኮዝ ያደረገው። እሱንማ ኦልሬዲ በሌላ አነጋገር ግን ሳንቲፊኬሽን ከሌለ ድነት የለም ማለት ነው። ኤግዛክትሊ። ምክንያቱም ተመሳሳይ ግራውንድ ላይ ስለቆሙ ሁለቱ። ዋው ኦኬ። አንዴ ክሊር ያድርግ ይሄንን። እሺ ጥሩ ፖይንት ነው ያነሳና ክሊር ያድርግ እያልህ ያለኸው ሳንክቲፊኬሽን ወይም ቅድስና ከእምነት ነው፣ በእምነት በኩል ነው የሚመጣ እንጂ ከጀስቲፊኬሽን በጽድቅ በኩል አይመጣም እያልክ ነው። እሺ ምንድነው እያልኩ ያለሁት? አዎ ብዬ ልመልስ ይችላሉ። ቀጥታ ልመልስ ያህል ግን በዋነኝነት ኮዛሊ ሪሌሽን የላቸውም ነው። ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ። ሳንቲፊኬሽን በቅድስና ማደግ ነው፣ ውስጣዊ ነው፣ ኤክስትሪንዚክ አይደለም፣ ኢንትሪንዚክ ነው። ስለዚህ በውስጣችን እንዴት አይሆንም? ጀስቲፋይ ማለት ለምሳሌ እምነት ሳይኖርህ ሳንክቲፋይ አትሆንም ማለት መጀመሪያ ማመን ይቀድማል። ኮዝ ነው ማለት ነው ለሳንቲፊኬሽን አይደል? አይደል? ኦፍ ኮርስ ኮዝ አይደሉም። ኢንዲፔንደንትሊ ኮዝ እያደረጋቸው ነው። አሁን እሱን ነው እኔ ማወቅ የፈለኩት። ፌዝ ለጀስቲፊኬሽን ኮዝ እንደሆነ ሁሉ ለሳንክቲፊኬሽንም እንትናን ቀድሞት ጀስቲፊኬሽን ይመጣል እንጂ ጀስቲፊኬሽንን ሳይፈልግ ቅድስና በእምነት በኩል ጀስቲፊኬሽን ኮዝ ሳያደርገው ቅድስና በእምነት በኩል ይመጣል እያልህ ነው? ኖ አይችልም፣ በፍጹም አይችልም። ጀስቲፊኬሽን ሳይመጣ ቅድስና ሊመጣ አይችልም። ምክንያቱም ሁለቱም ኮዛሊ በአንድ ግራውንድ ላይ ቆመዋልና። እንደሱ አይደለም ያለው። አዎ ልክ ነው። በአንድ ግራውንድ ላይ ከሆኑ አባታቸው እምነት ነው፣ ቀድሞ ጀስቲፊኬሽን ይመጣል። አዎ ትሩ ፌዝ ጀስቲፊኬሽን ይመጣል። ከዛ ጀስቲፊኬሽን ሉዝ ሳይደረግ ማለት ጀስቲፊኬሽን ያ በእምነት ጀስቲፋይድ የሆነው ሰው ጀስቲፊኬሽኑን ሉዝ ሳያደርግ ስሩ ጀስቲፊኬሽን ሳይሆን ስሩ ፌዝ ስሩ ጀስቲፊኬሽን ኤንድ ፌዝ ሳይሆን ስሩ ፌዝ ማድረግ ይችላል። ሳንክቲፊኬሽን ኦፍ ኮርስ ጥሩ ነው ያመጣው። እንደው በትክክል ይሄ ማለት በጣም ቆንጆ ነው መጋቢ ብሎ ይሄ ማለት እንደ ነፍስና እንደ ስጋ እኮ ማለት ነው። አሁን እንደዛ እንዲያመጣ ነው። አሁን ምን እንደሚያስብ በደንብ ለመረዳት ነው የፈለኩት። ጥያቄዎትን ስለምንልኛ ራሱ ነው። በነገራችን ላይ አሚነሰ መሰረቲት የሚለው ነው። እኛ ራሳችን ኤግዛክትሊ አሚነሰ መሰረቲት፣ ሌላዎቹ ደግሞ እንትኖቿ ናቸው ያለው ነው። እሱ ነው እያወራ ስለሆነ እሱ እሱ ፓርት ስለወራ ምንድነው የሚለው እኔ የማስበውን እነግርሃለሁ ማለት እኔ በደንብ አሁን ፕሬዘንት ያደረግከውን የፕሮቴስታንት ቲቺንግ በደንብ አዌር ስለሆንኩኝ ማለት ነው። እሱን እነግርሃለሁ። ግን አሁን አንተ የምታስበው ነገር ምንድን ነው? የተረዳው ነገር ምንድን ነው? ወይም የፕሮቴስታንት ነው ብለህ ክሌም የምታደርገው ሳልቬሽን ፕሮሰስ ምንድን ነው? ስቴጅን በለው ፕሮሰስን በለው። እኔ ፕሮቴስታንቶች ፕሮሰስ ነው ብለው ሳልቬሽን እንደሚያምኑ አውቃለሁ። አሁን አንተ ስቴጅ ያልከው ለምን እንደሆነም እረዳሃለሁ። አሁን ግን እዚህ ጋር ስሩ ፌዝ ጀስቲፊኬሽን አለ። ዜር ኢዝ ጀስቲፊኬሽን ስሩ ፌዝ ዜን ጀስቲፊኬሽንን ስሩ ፌዝን ሉዝ ሳያጣ ወደ ሳንክቲፊኬሽን ይሄዳል። ይሄ ስቴጅ ነው። ወደ ሳንክቲፊኬሽን ይሄዳል፣ ወደ ቅድስና ይሄዳል። ይሄ ስቴጅ ነው። ቅድስና የሚመጣው ግን ወይም ወደ ቅድስና የሚገባው ግን ይሄ ስሩ ፌዝ ያለው ሰው ማነው? ስሩ ጀስቲፋይድ የሆነው ስሩ ፌዝ ፌዙን ጀስቲፊኬሽኑንም ፌዙንም ሳያጣ በሁለቱም ነው ወይስ ጀስቲፊኬሽኑንም ፌዙንም ሳያጣ በፌዙ በኩል ነው ወይስ ጀስቲፊኬሽኑን ፌዙንም ሳያጣ? ሶስት አማራጭ አለው ታውቃለህ። አሁን ጀስቲፊኬሽኑን ፌዙንም አሉት። ማጣት የለበትም ከሁለቱ ፌዙንም ማጣት የለበትም፣ ጀስቲፊኬሽኑን ማጣት የለበትም ወደ ሳንክቲፊኬሽን ሲሄድ ማለት ነው። ግን ሶስት አማራጭ አለ። አንደኛው ስሩ
ፌዝ ኤንድ ሳንክቲፊኬሽን ማነው ስሩ ፌዝ ኤንድ ጀስቲፊኬሽን ማለት እንችላለን። አንዱ ግን እዚህ ጋር ምን መሰሉት መምህር ጀስቲፊኬሽንን አሁን አይ ቲንክ አገላለጹ ጀስቲፊኬሽንን ኮዛሊ ከሳንቲፊኬሽን ጋር ሪሌት ያደርገዋል። እሱ ላይ ነው ሪሌት ያደርጋሉ ነው አለማድረግም ትችላለህ። ጥያቄው ለዛ ከሆነ ጥያቄው በፍጹም አይደለም የሚል ነው። ምክንያቱም ኦልሬዲ ጀስቲፊኬሽንን እና ሳንቲፊኬሽንን ዲስቲንክት አድርገናቸዋል፣ አልነጣጠልናቸውም። ሁለቱም በአንዴ ነው ሀፕን የሚያደርጉት አማኙ ላይ። ልክ አማኙ እውነተኛ እምነት ሲኖረውና ክርስቶስ ላይ ሲያምን ጀስቲፊኬሽን ያገኛል። እንዴት ነው በአንዴ ሀፕን የሚያደርጉት? በአንዴ ሀፕን ያደርጋሉ ብዬ ስል ላይክ ሳንቲፊኬሽኑ እዛው ጋር ያልቃል። ቅድም በተናገርከው መሰረት ሳንቲፊኬሽን ሌተር የሚመጣ ነው። ሌተር ነው የሚመጣው። በአንዴ ያልቃል አይደለም እያልኩ ያለሁት። ግን ጀስቲፊኬሽኑን እዛ ጋር ይጀምረዋል። ኦብቪየስሊ በእግዚአብሔር ፊት ያንን ጽድቅ ያገኛል። ሳንቲፊኬሽኑ ህይወትን ደግሞ እዛው ጋር ይጀምረዋል ማለት ነው፣ እግዚአብሔር የሚቀበለውን ህይወት ማለት ነው። ግን አሁን ምንድነው እርስ በርሳቸው ሳይሆን ኮዛል የተገናኙት ሁለቱ እምነት ላይ እውነተኛው እምነት ላይ ቤዝ ያደረጉ ናቸው ማለት ነው። ቅድስና አሁን አይ ቲንክ ክሊርሊ እየተረዳ ነው ያለ ይመስለኛል። ቆንጆ ነው። ቅድስና ጀስቲፊኬሽን ወደ ቅድስና እንዴት ነው የሚገናኘው የሚለውን ስሩ ፌዝ ካልሆነ በቀር አይገናኙም፣ ኮዛሊ ሪሌት አያደርጉም እያለ ነው። ያ ደግሞ ፌዝ እንደምታዩት አክቹዋሊ ኮዛሊ ሪሌት አያደርጉም ያለው ጀስቲፊኬሽንን እና ሳንክቲፊኬሽን ነው እንጂ ፌዝማ ለሁሉም ኮዛቸው ነው። ፌዝ ለሁሉም ኮዛቸው ነው። እኔ ያልኩት እሱን ነው። ቅድስናና ጀስቲፊኬሽን ኮዛሊ ሪሌትድ አይደሉም። ቅድስናና ጀስቲፊኬሽን ማለት ቅድስናና ጽድቅ መጽደቅና መቀደስ ኮዛሊ ሪሌት አያደርጉም አለ። እሺ አሁን ይሄ ማለት ምንድነው የሚቀድሰው አንድን ሰው? ክርስቶስ ያ ማለት ሲያምን ማለት ነው። ማመን ኮዝ የሆነው ራሱ ክርስቶስ ላይ ራሱን አሳልፎ ሲሰጥ ህይወቱን ራሱን አሳልፎ ለክርስቶስ ሲሰጥ which means ሲያምን እሱ ክርስቶስ ራሱ መንፈስ ቅዱስ ራሱ ይቀድሰዋል ማለት ነው። ዋን ፖይንት ግን ለመቀደሱ ይቀድሰዋል ሳይሆን ይጸድቃል ነው። ለክርስቶስ መስጠቱ ነው። ይቀድሰዋል ወይስ ይጸድቃል? በማን ነው አላልኩም። አሁን በምንድን ነው አንድ ሰው ጀስቲፋይድ የሚሆነው? በምንድን ነው? እሺ ምናልባት በእምነት ማን ነው ከሆነ ኦብቪየስሊ ክርስቶስ ነው። በምንድን ነው ግን? በእምነቱ ክርስቶስን በማመን እምነት መጽደቂያ ነው ወይስ ራሱ ያጸድቃል? መጽደቂያ ነው ሚንስ ነው። ስለዚህ እምነት አያጸድቅም ማለት ኢንስትሩመንት አይደለም። ቴንክ ዩ። ራሱ አያጸድቅም፣ መጽደቂያ ነው እንጂ ኦብቪየስሊ መጽደቂያ መንገድ ነው እንጂ ራሱ አያጸድቅም። በትክክል የሚያጸድቀውማ ክርስቶስ ነው ክርስቶስ ነው የሚያጸድቀው። የሚያጸድቀው በጣም ቆንጆ ጥያቄ ነው። በነገራችን ላይ መጋቢ ብሎ የሚጠይቁትን በደንብ ተረድቻለሁ። ከአዳኙ አንጻርና እምነቱን መሰረቱን የሚጣልበትን እየገለጹ ስለሆነ ይቀጥሉ። እስኪ ይቀጥሉ። ጥያቄ ነው። እኔ አሁን ምንድነው እየፈለኩ ያለሁት አሁን አንተ የሚያጸድቅም የሚቀድስም የሚያከብርም ክርስቶስ ነው። እምነት ግን ክርስቶስ ነው የሚያጸድቀው። ኦብቪየስሊ ኦብጀክቱ ክርስቶስ ነው። ክርስቶስን ግን የምንይዝበትና የኛ የምናደርግበት ሚንስ ግን ያስፈልገናል፣ ኢንስትሩመንት ያስፈልገናል። እምነት እሱ ነው። ምንድነው ያ ኢንስትሩመንት? እምነት ከኛ አንፃር እምነት ነው እሱ። አሁን እምነት ሆኖ እምነት ግን እኛ ቅድስናን መቀበያ ነው እንጂ ራሱ ቀዳሽ አይደለም። እሺ ምናልባት አሁን ራሱ ይሄን ዲስቲንክሽን አውቀዋለሁ። አይ ቲንክ ግን ለሌሎች ሰዎች ግራ እንዳያገባቸው ራሱ ቀዳሽ አይደለም ሲባል እምነቱ ራሱ ሰብስታንሻሊ በራሱ ምንድነው በራሱ ባለው ኔቸር ባለው ቫልዩ ባለው ቨርቹ ባለው ጥሩነት መልካምነት ጻድቅ ሆኖ እግዚአብሔር እሱን አይቶት ጻድቅ ናችሁ እያለን አይደለም። ስለዚህ ኢንትሪንሲክ አይደለም ማለት ነው። እምነት ቅድም ምን ብያችኋለሁ? የሚቀበል ነው ብያችኋል አልነበረ? ዲፋይንስ አደረገው። ስለዚህ የሚቀበለው ማንን ነው? ጻድቅ የሆነውን ፍጹም የሆነውን ክርስቶስን በመቀበል የኛ ያደርገዋል ማለት ነው። ስለዚህ በዛ እምነት የሰው ነው የእግዚአብሔር ነው? እምነት ዲፋይን እንዴት እናደርገዋለን ነው? ከእግዚአብሔር የሚሰጥ ነው ብለን ዲፋይን እናደርገዋለን። ሴም ታይም ግን አልቲሜትሊ ሰው ነው የሚያምነው አይደለም። አሁን እግዚአብሔር የሚሰጥህ ነው አንተ የምትቀበለው ነው እምነት። አዎ እምነት ሰፊ ኮንሰፕት ነው። በምን መልኩ እንመለከተዋለን ነው? ለምሳሌ የወደቀው ሰው
በራሱ ያለምንም እግዚአብሔር በልቡ ላይ ምንም ነገር ሳይሰራ በራሱ ወደ እምነት ወደ ድህነት ሊመጣ አይችልም። ስለዚህ መንፈስ ቅዱስ መጥቶ አብርቶለት ከአንተ ነው የሚመጣ እምነት ወይስ ከእግዚአብሔር ነው የሚመጣ? ከእግዚአብሔር ነው የሚመጣ። እንዴት ነው ያንን እምነት የምትቀበለው? እሱ ልረዳ እችላለሁ። ለምሳሌ እኔ አላምንም ነበረ፣ ስለማላውቅ ስለነበረ እንዳምን የሚያደርገኝ እግዚአብሔር ነው ልትለኝ ትችላለህ። ግን የእግዚአብሔር ነው ወይ እምነት ነው አንተ ነህ የምታደርገው? አረ ማምነውማ እኔ ነኝ፣ እግዚአብሔር አያምንልኝም ኦብቪየስሊ። ስለዚህ የማመን ኃይሉ አንተ አለ ማለት ነው። አሁን ተመልከት፣ የመጋቤ ጥያቄ እምነት ስጦታ ነው ወይስ አንተ ራሱ በቃ ኮምፕሊት ማመን ያንተ ካልሆነ አሁን ምንድነው መሰለህ እኔ ልጠይቅ ቅድም የማመን የመቀበል ፓርቱ ነው የሚያድነኝ የሚል የሚያጸድቀኝ ስትል ነበር። አሁን ያ እምነትን ራሱ ምንድነው እያረካ ያለው ማለት ነው። ዲፈረንት አስፔክት ሰጠህ፣ ከዛ ይሄኛው አስፔክት ያጸድቃል፣ ይሄኛው አስፔክት አያጸድቅም እያልክ ነው። አሁን ያ ከሆነ እምነት የእግዚአብሔር ነው ወይስ ያንተ ነው? ይሄን ትነግረኛለህ። እሺ አሁን መልሼልሃለሁ። የምናምነው እኛ ነን፣ የእምነቱ ሰብጀክት እኛ ነን። ግን ደግሞ ለማመን የሚያስፈልጉንን ደግሞ ፖሲቢሊቲ የምናምነው ማለት እምነቱን የምንቀበለው ማለት ነው። የምናምነው ማለት እምነቱን የምንቀበለው ማለት ነው። እንደዛም አሁን እሺ እምነቱም ቴክኒካል ወርድ የቃላት ጨዋታ ካልሆነ በስተቀር እምነት እንቀበል። አሁን ለምሳሌ እግዚአብሔር ነው እምነትን የሰጠን ብለን እንላለን እኛ ፕሮቴስታንቶች። እንደዛ ብለን ስንል ግን እግዚአብሔር ነው የሚያምንልን እያለን አለን፣ ወይ ደግሞ እሺ የሚልልን እያለን አለን። ይልቁኑ ግን አንዴ ላብራራ። ለምን እንደ መልክ አትሸሸው፣ ችግር የለም ሆነስት ሆን እንጂ ምንም። እኔ አሁን በቃላት አንተን የማጥመድ አይደለም፣ ለመረዳት እኔ ጋር ያለውን ትግል እንድታውቅልኝ አንተም ደግሞ የማስረዳት እንተነ እኔ ምንድነው እምነት በፕሮቴስታንት ቲቺንግም በቢብሊካሊም ሰም ቨርስስ ማምጣት እንችላለን። እምነት ጊፍት ኦፍ ጎድ የሚል ማለት ነው። አሁን በጣም ኢንፋሳይዝ እያደረጉ ግን ፕሮቴስታንት ጋር ይሰጣል ትምህርቱ። አሁን በቴዎሎጂካሊ እኔ እስከማውቀው ድረስ ፌዝ ሪስፖንስ ማለት ነው፣ ሂውማን ሪስፖንስ ነው። ዲፔንደንት ትረስት ስናደርገው ዲፔንድ ስንሆን የኛ አወር ዲፔንደንስ ኦር ጋድ እንላለን። አንዱ ደግሞ ለምሳሌ በእምነት መጽደቅ ምንድን ነው? ይሄ ጻድቅ በእምነት ይኖራል። ግን መጋቤ እሱም ብቻ አይደለም የምንለው። ማለት ለምሳሌ እኔ እንደ አንድ አማኝ ወይም እርስዎ እንደ አንድ አማኝ የማመንን ፓወር ግን ጭምር እግዚአብሔር በእምነት ጠንካራ የመሆንን ራሱ ማመንን ከእግዚአብሔር ማግኘትም ይቻላል ተብሎ መተርጎም ይቻላል። ማለት ምናልባት ለማጥራት ያህል አሁን የጀመርነው ርዕሰ ጉዳይ ኔሰሰርሊ እሱ ላይ የሚንጥልጥል ስላልሆነ ግን እችን ለማብራራት ያህል አሁን መምህር አዝመሪያ ያልከውን እቀበላለሁ። እሱማ ይንጠለጠላል እኮ። ይሄ እኮ አንደኛ እምነትን ስጦታ ብቻ ካደረከው ችግር ይሆናል። አየው እምነት የኔም ሪስፖንሲቢሊቲ የአማኒው ሪስፖንሲቢሊቲ ነው፣ እንደገና ደግሞ ስጦታም ነው። ጀስት በቃ የሆነ ሰው ተነስቶ ድንገት እኔ በቃ አምናለሁ ምናምን ሌላ አይችልም። ሁለቱንም እቀበላለሁ። ስለዚህ በቃ ችግር የለውም። አሁን እንደዛ ያድርግ። አሁን እምነት ሶስተኛ አማራጭ ግን ማለት ነው እምነት ከእግዚአብሔር ነው ወይስ ከሰው ነው ከሚለው ሶስተኛ አማራጭ ደግሞ በሰውና በእግዚአብሔር ትብብር እግዚአብሔር እያገዘው ግን ሰውየውም በነፃ ፈቃዱ የሚያደርገው ግን ሰውየው እግዚአብሔር እንዲያግዘው መጠየቅ አለበት ለማመን ማለት አለማመን የንርዳው እኮ የሚል ጸሎት አለ። ምን መዝሙርም አለ። አለማመን የንርዳው እኮ ኢምፕሊኬሽኑ እኮ ምንድን ነው? እኔ ለማመን እየሞከርኩ ግን ማመን አልቻልኩም እኮ። የእሱ ፍሪ ሪስፖንስ ያስፈልጋል ነው። ለምን እየጠየቅኩ እንደሆነ እንድትረዳኝ የሚያጸድቀው የእምነት ተቀባይ አስፔክቱ ነው የምትለው ንግግር አልገባኝ ብሎ ነው። ምን እያለ ነው ማለት? እምነት የሆነ አስፔክቱ ነው የሚያጸድቅ ማለት ከሆነ እምነትን ፉሊ ግራስፕ እንዳደረገው አልጠቀመኝም። አሁን የሆነ አስፔክቱ ያጸድቃል ስትል እንዳለ የጠፋብኝ ማለት ነው። ከዛ ኦኬ የምትቀበለው በሆነ የእምነት አስፔክት ነው እንጂ በእምነት አይደለም።
ያ እሱ ላይ ትንሽ ልበሎት። እሺ ቀደም ምን ብያለሁኝ? በደንብ ካስተዋሉ ዲፋይንስ አደርገው እምነትን አንድ ቃል ተጠቅሜ ያለሁኝ። እምነትን ዲፋይን ስናደርግ የምንጠቀማቸውና ኔሰሪ የሆኑ አስፔክቶች አሉት። ለምሳሌ በፍቅር የሚሰራ ነው ብዬ ነበረ። ስራን ወይ ደግሞ ውጤት አድርጎ የሚያመጣ ነው ብዬ ነበረ። ነገር ግን አንድ መጀመሪያ ላይ ሳስቀምጥ ግን በዋነኝነትና የእምነት ዴፊኒሽናል አስፔክቱ አሁንም ደግሞ አለው ዴፊኒሽናል አስፔክቱ ግን መቀበል ነው ወይ ደግሞ መውሰድ፣ እኛ ጋር የሌለ በአቅማችን ልንፈጽመው ማንችለው የደከምንበትን ነገር ወደሚችለው አካል ከኛ ወደ በለጠው አካል ወይ ደግሞ ያንን ነገር ፕሮቫይድ ሊያደርግልን ወደሚችለው አካል እዛ ላይ መጣል፣ ራሳችንን እዛ ላይ መደገፍ ማለት ነው ባጭሩ። ስለዚህ በመቀበል ዲፋይን ይደረጋል ብያለሁ። ስለዚህ ሴንትራል እና ዴፊኒቲቭ የሆነውን አስፔክት ይዣለሁ ማለት ነው። ወይ ደግሞ ትረስት ለምሳሌ ብለው ሲጠቀሙ ነበር። የእምነት ዴፊኒሽናል አስፔክቱ ትረስት ነው። ትረስት ደግሞ በመቀበል ነው ዲፋይን የሚደረገው። ስለዚህ በእምነት ነው ምንጸድቀው ብለን ማለት እንችላለን ማለት ነው፣ ዴፊኒሽናል አስፔክቱ ስለሆነ። አሁን ያው ትረስት መቀበል ነው አይደለም፣ እሱ ሌላ ነገር ነው። እንትኑን ግን አሁን እኔ አሁን ክሊር በሆነ መንገድ በትክክል አስተያየት ለመስጠት እንዲመቸን እኔ የገባኝ የእምነት የሆነ አስፔክቱ መጽደቂያ ነው፣ የሆነ አስፔክቱ በምግባር መገለጫ ነው፣ የሆነ አስፔክቱ በፍቅር መስራት ነው የሚል የሆነ ነገር እየተናገረ ነው። ኦኬ እሱን አንደርስታንድ አድርጌያለሁ። ዜን ከዛ በኋላ ደግሞ እምነት ጀስቲፊኬሽንን ኮዝ ያደርጋል፣ ሳንክቲፊኬሽንን ኮዝ ያደርጋል ብለሃል። እሱን ተረድቻለሁ። ግሎሪፊኬሽንን ኮዝ ያደርጋል። አዎ ማለት እንችላለን። ኦብቪስሊ ያላመነውን እግዚአብሔር በመጨረሻው ሰዓት አያስነሳውም። ኦብቪስሊ ያንን ህይወት አይሰጠውም። አዎ ማለት አሁን ይኸውልህ ገባኝ። አሁን በጸደቅበት ኢሚዲየት በጸደቅበት ሰዓት ላይ ታምናለህ። ከዛ እምነትን ሰስቴን አድርገህ ስትሄድ ከጽድቅ ሳይሆን ከእምነትህ ደግሞ የሚመነጭ ጀስቲፊኬሽን ይመጣል። ማነው ሳንክቲፊኬሽን ይመጣል፣ መቀደስ። ግሎሪፊኬሽንም ልክ እንደዚሁ እንደ ጀስቲፊኬሽን እና ሳንክቲፊኬሽን እንደመጡት ግሎሪፊኬሽንም ኮዝ የሚያደርገው በፌዝ በኩል ነው ወይም በእምነት ነው። አዎ ማለት እንችላለን። አዎ ኦኬ። ድምር ጀስቲፊኬሽን ማነው? ይሄ ጀስቲፊኬሽንም ሳንክቲፊኬሽንም ግሎሪፊኬሽንም ሶስቱም ከእምነት ነው ኮዝ የሚደረጉት ወይስ በእምነት? አማርኛ ቃሎችን ብንጠቀም መቀደስ፣ መጽደቅ። ጥሩ መጽደቅ፣ መቀደስና መክበር የሚባሉት ሶስቱ ስቴጆች ወይም ሶስቱ የመዳን ደረጃዎች በእምነት ነው ኮዝ የሚደረጉት ወይስ በእምነት ነው የምንቀበላቸው ወይስ ከእምነት ነው የሚመነጩት? አሁን ሶስቱንም አሁን የተጠቀሙትን ቃላቶች እኔ አንድ አድርጌ ልጠቀማቸው እችላለሁ። አሁን ለምን ዲፍረንት አድርገው የተለያዩ አድርገው እንደተጠቀሟቸው አልገባኝም፣ ግን ከእምነት ነው የሚወጡት ማለት እችላለሁኝ። አልቲሜትሊ ግን ወይ ደግሞ እምነት ነው ኮዝ ያደረጋቸው ብዬ ማለት እችላለሁ። አልቲሜትሊ ግን እያልኩ ያለሁት ምንድነው እግዚአብሔር የሚሰጠውን ጸጋ ሪዘሬክሽን፣ አሁን ለምሳሌ በሪዘሬክሽን የሚበሰብሰው የማይበሰብሰውን ስጋ ይለብሳል አይደል? ያንን ነገር ለማግኘት ወይ ደግሞ ክርስቶስ የለበሰውን ነገር ለማግኘት አማኝ መሆን አለበት። እንደዛ የምታስብ ከሆነ እንድትነግረኝ ነው። አሁን ጀስቲፊኬሽንን ኮዝ ያደረገው እምነት ነው፣ ሶርሱ እምነት ነው ብለን የምታምነው? አዎ ትክክል። ስለዚህ ክርስቶስ ለዛም ነው ጽድቅ በእምነት ብቻ ነው የሚያጸድቀው። ክርስቶስ እንዴት ይሆናል? ሶርሱ እምነት ከሆነ እንዴት ነው ክርስቶስ አጽዳቂ? ምናልባት አሁንም ተመልሰው ወደ ቀድሞ ሁለት ጥያቄዎች ጠይቀውኝ ነበር። እምነት ኢንስትሩሜንታል ኮዝ ሆኖ ነው የሚያጸድቀው ወይስ እምነት በራሱ ነው የሚያጸድቀው? ይሄ ባለው ኔቸር ሶርስ የምልህ እኮ ለዛ ነው። እሱን እያሉን ከሆነ አይደለም። እኔ ሶርስ የሚለውን ኮዛል ኢንስትሩሜንታል ኮዝ ነው ወይ እያሉኝ አድርጌ ነው ዲፋይን እያደረኩ ያለሁት። እንደዛ በራሱ ባለው ቨርቹ ባለው ባህሪው ወይ ደግሞ ኳሊቲው እሱማ ኢንስትሩሜንት ከሆነ ባይ ነው በቃ ሶርስ አይሆንም። ኢትዝ ሚንስ ማለት ነው። እሱን ዲስቲንክሽን ከሰሩ ችግር የለብኝም። ዋናው ግን ዲስቲንክሽኑ መረዳት አለ። ስለማይሆን እሱ ተወው። ሶርስ ስለማይሆን ግሎሪፊኬሽን ልክ እንደዛ ጀስቲፊኬሽንን አሁን አለሁ እኔ ስላለሁ ራሴ አምናለሁ ጀስቲፋይድ ሆኑ ዜን ሚንስ ነው ጀስቲፊኬሽን አለ። ሶርሱ ግን ክራይስት ነው። አዎ ቴንክ ዩ። በቃ አሁን ገብቶ መጋቤ አሁን ጥሩ የሱኛውን ሐሳብ ስላገኘን የመልህቅን አሁን መልህቅ ወደ ዲስከሽን ሪፍሌክት እናድርግ። ይሄንን ግን ዲስከሽን እንሂድና ሪፍሌክት እናድርግ። የቀረ ካለ ጠይቁት።
ግን ሪፍሌክቲቭ እንድናደርግ ፈልጋለሁ። እኔ በዚሁ ሀሳብ ሰጥቼ ልሂድ ማለት ነው። አንዱ የመጀመሪያው ፖይንት ልሄድ ስትል ግን ለውጣ እያልክ እንዳይሆን አይ ላቆምና መጋቢ ብሎ አንድ ነገር ኮንፈርም እንዲያደርገን ፈልጌ ነው። አንድ ጊዜ ማመን እምነትን ማመን መታመን ብሎ ወስዶ ማመን በእግዚአብሔር ነው፣ ያው ግልጽ ነው። መታመንን ደግሞ በእምነት የተቀበልናቸውን ነገሮች መኖርን ቅድም የዘረዘርናቸውን ይሄ ሳንቲፊኬሽን ያለው ነው። ሳንቲፊኬሽን፣ ግሎሪፊኬሽን እነዚህ ሶስቱን እንደ መታመን አድርገን ልንወስዳቸው እንችላለን። መልህቅ እሺ አሁን እንግዲህ ማመንንና መታመንን እኔ ያን ያለ ሬሌቫንት ወይ ደግሞ ዲስከሽን ኳሊፊኬሽን ሰጥተን ልንለያያቸው እንችላለን። ነገር ግን ሊነጣጥሉ አይችሉም። ኦብቪየስሊ ኦኬ እኮ መጠቅለያ ማድረግ እንችላለን። ማመን አለ በእግዚአብሔር ማመን አለ። ስናምን ደግሞ የምንቀበል መታመን አለ ማለት ላመንነው ነገር መታመን አለ። መታመንን እነዚህ ሶስቱ ነገሮችን መጽደቅን፣ መቀደስን እና ስላለሱ እኔ አይ ቲንክ እነዚህ ነገሮች ያጠቃልሉናል። እሺ እንዴት ዲፋይን እንዳደረጉት እየተረዳው አይደለም። ግን መታመንን ከሳንቲፊኬሽን ጋር አያይዘው ከሆነ which is ኢንተርናል የሆነ ስቴት አድርገው ዲፋይን ያደረጉት ከሆነ በውስጣችን ያለ ኢንተርናል ስቴት አድርገው ዲፋይን ያደረጉት ነው አይደለም። መታመንን አሁን ያመንነው አይደል? ያመንነው በእምነት የምንቀበለው ነገር አለ አይደል? ያመንነው እንድንሆንለት የሚፈልገው ነገር አለ ያመንነው። ስለዚህ እንድንሆን ለዚያ ነገር መታመን እኮ ነው። ያን ነገር ለምሳሌ እሱ ሳንቲፊኬሽን ካቴጎሪ ውስጥ የሚገባ ነው ማለት ነው። መታመን ሲሆን ኢንተርናል የሆነ ስቴት ይመጣል ማለት ነው። እኛ የምናደርገው ነገር ላመንነው ለዛ አካል የምንኖርለት ነገር ማለት ነው። እሱ በጣም ቆንጆ ነገር ነው። በጣም ቆንጆ ነው። ደስ ስላለኝ ነው። ባይዘው ይቀጥሉ መጋቢ መልህቅ እናመሰግናለን። የኔን ፖይንት ላስቀምጥና ፖዝ እንዳረግ ማለት አሁን እኔ ምንድነው እያወራው ያለው ነገር ምን እንደሆነ ክሊር ካልሆነልን በስቴጅ አንደኛው ስቴጆች አሁን እነዚህ መጽደቅ መቀደስና መክበር የሚሉት ስቴጆች አክቹዋሊ በእኛ በኦርቶዶክስ እንደዚህ አይነት ክላሲፋይድ ተደርጎ የተቀመጡበት ምንም አይነት ትምህርት የለም። እኔ አላውቅም ማለት ነው። መቀደስ በዚህ ጊዜ ነው ይመጣ፣ መክበር በዚህ ጊዜ ነው ይመጣ፣ በዚህ ምናምን የሚል ሳይሆን የኛ ፎርማት ምንድን ነው ያለው የሚለውን ራሱ መጸደቅን ባለፈው እኔ ተናግሬያለሁ። መጽደቅ በራሱ መክበር ተብሎ ይተረጎማል። ለምሳሌ ሮሜ 5 ምዕራፍ 5 ቁጥር 1ን እንግዲህ በእምነት ከጸደቅን ነው የሚለው። አክቹዋሊ የአማርኛው የ54 ዓመተ ምህረት ግን ግዙ ጽደቁን በአሚን እንግዲህ በእምነት ጽደቁ ነው የሚለው። ቀጥታ ሲተረጎም እንግዲህ በእምነት ጽደቁ ነው የሚለው። የትርጓሜ ምህራኑ ግን እንግዲህ በእምነት ክበሩ ብሎ ነው የሚረዱት። ስለዚህ መጽደቅ ማለት መክበር ማለት ነው። አንዱ ራሱ መጽደቅ መክበርም ተብሎ ይተረጎማል ማለት ነው። ከትርጉም አንጻር ጀስቲፊኬሽንን ፎረንሲክ በሆነ በዚህ አይነት ዲፊኒሽን የሚተረጉም ኢቭን የፕሮቴስታንት ዶክተሮችን ሁሉ ለማናገር ሞክሬ ዲክሽነሪ ቸክ ለማድረግ ሞክሬ በኦርቶዶክስ በኢስተርን ኦርቶዶክስም ሆነ በኦሪየንታል ኦርቶዶክስ ጀስቲፊኬሽንን በተመለከተ አሁን ይሄን ፎረንሲክ ዲፊኒሽኑን ይቀበላሉ አይቀበሉም፣ በዲክሽነሪ ላይ እንኳን አለ የለም፣ በቴዎሎጂያቸው ውስጥ አለ የለም የሚለውን ቸክ ለማድረግ ሞክሬ የለም፣ በዚህ አይነት ዲፊኒሽን የሚረዳ የለም ማለት ነው። አላውቅም። ሲኖር ትነግሩኛላችሁ፣ በዛ የኔን ሪዲንግ አስተካክልበታለሁ ማለት ነው። የመጀመሪያው ፖይንት ይሄ ነው። ሁለተኛው ፖይንት አሁን እኔ እስከተረዳይ ድረስ እና እስከ እኔ አንደርስታንዲንግ ይሄንን ማነው እምነትን ለሶስቱም ኮዝ ማድረግ እና ቅድስናንና መጽደቅንና መቀደስን መጽደቅ ለመቀደስ ኮዝ አይሆንም የሚለው የሙሉ የፕሮቴስታንት ከሆነ እንደዛ አይነት ነገር ካለ ሌላ ፕሮቴስታንት ተሰማ ነው አሁን የምቀበለው እሱን። እንደዛ አይነት ትምህርት እኔ አላውቅም እስካሁን እኔ ባነበኳቸው ተረድኋቸው ማለት ነው። በኦርቶዶክስ ግን አንድ ሰው ይጸድቃል፣ ያ ጽድቁ ቅድስናን ያመጣል። ቅድስናም ነው ራሱ። አሁን እሱም በንግግሩ የተለያዩ ናቸው፣ ግን አዘ ሴም ታይም ኮዝ ያደርጋሉ ነው እያለ ያለው። ግን መጽደቅ መቀደስ ነው ራሱ ማለት ነው። ቅድስና ሆኖ የሚኖረውም ራሱ ነው።
መጽደቅ የሚባለው ነገርም በቅድስና ህይወት የሚገለጠው ነገርም መክበርም መጽደቅም ነው። አሁን እሱ ትንሣኤን ነው እንደ ግሎሪፊኬሽን የትንሣኤ ህይወትን መልበስ የትንሣኤ አካልን መልበስ ወይም ደግሞ ክቡር የክርስቶስን ስጋ ወደ መምሰል ስጋችን የሚለወጥበትን የስጋችን ቤዛነት የምናገኝበትን አንግል ነው። በፕሮቴስታንት በጣም የተለመደ ነው ይሄንን ነገር አይነት መግለጥ ማለት ነው። እሱን ነው መክበር የሚባለው ነገር እሱ ነው። እኔ ሙሉ በሙሉ ምን ማለት ነው መክበር ብዬ ባልጠይቅህም ማለት ነው። እና ይሄንን ፖይንት ሶስቱ ነገሮች ከእምነት ነው ኮዝ የሚደረጉት ወይም በእምነት ነው ኢንስትሩመንታሊ ወይም ሚንሳቸው እምነት ነው እንጂ ራሱ ይሄ ቅድስና መቀደስ መጽደቅና መክበር እርስ በርሳቸው የተያያዙ ነገሮች አይደሉም፣ ኮዝ ሊደራረጉ የሚችሉ ነገሮች አይደሉም የሚለው በጣም ዲፊከልት የሆነ ብዙ ነገሮችን ሊያመጣ የሚችል ኮንሲኩዌንስ እንዳለው ነው እኔ የምረዳው ማለት ነው። ምክንያቱም ሰፓሬትሊ እነዚህ ነገሮች ያልጸደቅንበትን ልንቀደስበት አንችልም፣ ያልተቀደስንበትን ልንከብርበት አንችልም። መጽደቅ የሆነን ነገር ነው መክበርም ማለት መቀደስም የሚሆነን ማለት ነው። አንዱን ነገር ሰፓሬትሊ ነው የሚያቀርበው ማለት ነው። አሁን እኔ በእርግጥ አላወራንበትም እንጂ ከክርስቶስ የምንቀበለው ጽድቅ የምንቀበለው ቅድስና የምንቀበለው ክብር ነው ወይስ እኛ አሁን እዚህ በዲስከሽናችን ውስጥ ማውጣት ያለበት እኛ የምንሆነው ጽድቅ ነው የምንሆነው ቅድስና ነው የምንሆነው ክብር ነው ወይስ ሁለቱም ነው የሚለው በጣም ክሊር ይደረግ፣ ውይይት ይደረግበት ማለት ነው። ምክንያቱም አንዱ መክበርንም መጽደቅንም መቀደስንም ሶስቱንም ሳይድ በእምነት ላይ ብቻ ማንጠልጠል ከዛ በኋላ ደግሞ ከክርስቶስ ብቻ የሚሰጡ እንጂ እኛም ማንሳተፍባቸው ማድረግ ይሄ ስለሆነ አንድ ሳይድ ብቻ ማድረግ ስለሆነ ብዙ ጊዜ ዲስከሽኑን የፕሮቴስታንትና ኦርቶዶክስ መካከል ያለውን ዲስከሽን አለመግባባት የሚፈጥረው ብቻ ሳይሆን ኦልሬዲ አለያይቶ ነው የሚቀረው እንደዚህ አይነት ነገር ስለሆነ እነዚህን አስተያየቶች መሀል ላይ ልግባና ሚስ አንደርስታንድ ያደርጉኝ ነገር ስላለ እዚሁ ጋር ላጥራሎት በ10 ሰከንድ ፍቀዱልኝ። የመጨረሻ የምንፈቅድለት አሁን በኋላ ግን ኦልሬዲ ስለማይናገር ዲያሎግ እንትና ምንድን ነው ይሄ ኮንቨርሴሽን አላናደርገውም። አሁን ኦልሬዲ ፍሬክት አድርገናል። መጨረሻ ላይ አንድ ስቴትመንት ሁለት ስቴትመንት ብቻ የሁላችንም የተበላሸ በየተራ ከምታስተካከል ያዝና የመጋቤን ያዝ፣ ቀጣይ ሌሎች ሲናገሩ ያዝ፣ ሰመራይዝ የምታደርግበት ጊዜ እሰጥሃለሁ። ምንም ችግር የለም። እዚህ ስላለ ቁጭ ብለህ ብቻ ማስታወሻ ያዝ፣ የሁሉንም ሪፍሌክት አደርጋለህ። ኦኬ ይሁንሽ። እኔም እዚሁ ሪፍሌክት ላድርግና ለሌሎቻቸው እሰጣለሁ። የኔ ችግር የሚመነጨው ሃይማኖትን ለቅድስና ለጽድቅ ኮዝ ማድረጉ አይደለም። እኔ እሱም በተመለከተ እኛም አለን ብዬ አስባለሁ። ሃይማኖትን መሰረት አድርገን ነው ሌላውን ነው የምናደርገው። ሃይማኖት የሌለው ሰው ሊጸድቅም ሊከብርም ወደ ቅድስና ማዕረጋትም ሊሄድ አይችልም። የኛ እሱ ነው። ግን ለምሳሌ መልካም ምግባር ያለው ከሃይማኖት ውጭ ወደ ሃይማኖት ያመጣዋል እንላለን። ግን መጀመሪያ ሃይማኖት ውስጥ ይሆንና ሃይማኖቱ ዶሜኑ ነው ማለት የምንንቀሳቀስበት ሩም ነው። መጀመሪያ ግራቲፋይድ መሆን አለበት ሰው ወይም ደግሞ ወደ ክርስቶስ አካል መሆን አለበት፣ የህብረቱ አካል መሆን አለበት። ያን የሚሆነው ደግሞ በእምነት ነው። ከዛ በኋላ ነው በሂደት መጽደቅም በፕሮሰስ የሚያደርጋቸውን ነገሮች የሚመጡት። ስለዚህ ሃይማኖት ለሁሉም መነሻቸው ነው፣ መሰረት ነው፣ ቤዛቸው ነው ብንል ችግር አይደለም። ከዛ ቀጥሎ ያነሳቸው ግን ሳንክቲፊኬሽን እና ግሎሪፊኬሽን ጀስቲፊኬሽን ጋር ሊፈጥር የሞከረውና ሊያለያይ የሞከረው ወይም ደግሞ ዲስቲነክት ናቸው፣ ለየራሳቸው ለየብቻቸው የሚቆሙ ናቸው እያለ ያስቀመጠው ነገር ለእኔ ኮንፊውዚንግ ነው። አንደኛው ይሄ ነው። በዋናነት ግን እኔ መልህቅ ያስቀመጠው ትምህርት በአጠቃላይ እሱ የተናገረው ትምህርት የየትኛው የፕሮቴስታንት ትምህርት እንደሆነና በእርግጥም የተጻፈ መጽሐፍ እንዳለው ላየው እፈልጋለሁ። እኔ አይዶን ባይ ኢት ማለት ነው። እኔ ፐርሰናሊ ይህንን ባይ ማድረግ ይከብደኛል። ምናልባት መጋቢ አንተም ስታነብ ስለነበረ አንዳንድ ነገሮችን እንዳላገኘው ጠቁመሃል። እኔ ይሄ ካለ ለምሳሌ ሌሎችም የፕሮቴስታንት ሰዎች ኤቢም ስለነበረ ይሄ ኑሮ እኔ እንደዚህ አይነት መጽሐፍ ባነብ ደስ ይለኛል። ዲቴይል እንዴት ምክንያቱም መልህቅ በትክክል ላይ ነግረን ይችላል። ለምሳሌ ይሄን ስቴጅ ዋይዝ ሊያስቀምጠው የነገረውን ነገር ዲፕሊ እያሉ ያሉት
የቋንቋ ልዩነት ነው በአንዳንዶቹ ላይ ከኛ ጋር ወይንስ መሰረታዊ ቤዚክ የሆነ ዲፈረንስ አለው? ኦፍኮርስ መሰረታዊ ዲፈረንስ አለው፣ ግን እሱንም በደንብ መልቅ ከኛም ጋር የሚመስል ከኛም ጋር ወጣ ያለ ኮንፊውዝድ የሆነም በጣም ድብልቅልቅ ያለ ነገርም ሊያቀርብ ስለሞከረ ማለት ነው። እና ይህም በተመለከተ ሌሎቹም በዚህ ሪፍሌክስ ስታደርጉ በኋላ ላይ እሱ እድል ሲያገኝ ያንጸባርቅበታል። በረከት እድል ልስጥህ። እሺ በመጀመሪያ እንግዲህ ያው ሀሳቡን ተረድተነዋል። እኔ የተወሰኑ ትችቶችን አቀርባለሁ። አንደኛ ሰው በእምነት ብቻ ይጸድቃል የሚል ትምህርት በመጽሐፍ ቅዱስ መጽሐፍ ቅዱሳዊ አይደለም የሚል ነው ትችቱ። ምክንያቱም ሰው በእምነት ይጸድቃል። ሰው በእምነት ይጸድቃል ብቻ ሳይሆን እምነት መሰረት ነው። ነገር ግን በእምነት የተጀመረ መሰረቱ የተጣለ ነገር ከዚያ በኋላ በስራ በሚገለጥ እምነት፣ ነገራችን ላይ በስራ የሚገለጥ እምነት ስንል ኮዝ ኤንድ ኢፌክትን ብቻ አይደለም። እምነት ስራን ለስራ ምክንያት መነሻ እንደሚሆን ስራ ደግሞ እምነትን ፍጹም ያደርገዋል ይላል ያዕቆብ። እምነት በስራ ይፈጸማል ነው የሚለው እና አንዱ አንዱን ፍጹም የሚያደርግ ነው። አውቶማቲክ ኮዝ ኤንድ ኢፌክትን ብቻ አይደሉም እምነትና ስራ። እምነት መጀመሪያ ተገኝቶ ከዚያ ስራ የሚፈጠር ሳይሆን እምነት ራሱ የሚያድገው በስራ ነው ማለት ነው። ስለዚህ በጣም ከኮዝ ኤንድ ኢፌክት ያለፈ አንድነት ነው ያላቸው። ግን መሰረት ነው። መሰረቱ ነው። ግን ያ መሰረት የሆነው እምነት ራሱ ፍጹም የሚሆነው ስራ ካለው ነው። ፍጹምናን የሚያገኘው በስራ ነው። በስራ እስካልተገለጠ ድረስ ፍጹም እምነት አይባልም ነው። በስራ የመገለጥ እድል እያለው ካልተገለጠ ማለት ነው። ስለዚህ ያዕቆብ በመልእክቱ ያለው ሰው በእምነት ብቻ አይደለም በስራ የሚጸድቃል የሚለው ይሄንን ነውና የወንድማችን አሁን የተናገረው ነገር አንደኛ ይሄንን የሚጥስ ነው። ያዕቆብ ቅዱስ ጳውሎስ ሰው በእምነት ይጸድቃል፣ በእምነት ጸድቃቸዋል ያለበትን ቅድም አግባቡን አይተናል። ሁሉም ቦታ ላይ ማሳየት እንችላለን። እያንዳንዳቸውን ጥቅሶች እያወጣን በአሕዛብ መካከል ያለው የግዝረት የብሉይ ኪዳን ያንን ጉዳይ በሚያነሳበት ቦታ ነው እንደዚህ የሚለው። ልክ ነው። ሰው በእምነት ነው የሚገባው ወደ ጽድቅ። ወደ ጽድቅ ማለት ቅድም እንደተናገርነው ራይት መሆን ነው። እግዚአብሔርም ከሰው ጋር እቺ ወደ ቤተ ክርስቲያን ህብረት መግባት ማለት ነው። መጠመቅ፣ የኃጢአት ስርየት አግኝቶ ያንን ህብረት መቀላቀል ነው። እሱ በእምነት ይጀምራል። ከዚያ በኋላ ግን ያዕቆብ የተናገረው ይመጣል። ሰው በእምነት ብቻ ሳይሆን በስራ ይጸድቃል የሚለው ያ ወደ ቤተ ክርስቲያን የገባንበት እምነት በስራ ሲገልጠው ነው። ከእግዚአብሔር ፊት በኋላ በመጨረሻ ቀን ዲክላር በሚደረገው በሚታወጀው ጽድቅ ሰው እምነቱ ብቻ ሳይሆን ስራው ይጠየቃል። እምነቱ ስራው እምነት ተያይዞ ነው። ሙሉ ህይወቱ ነው የሚጠየቀው። ማለት እምነት ብቻ ተብሎ አይደለም የሚጠየቀው። እምነትም ስራውም በእምነቱ ላይ የተመሰረተው ስራውም ነውና መጽሐፍ ቅዱስ ይህንን ነው የሚገልጠው። በምልአት ካየ ነው። በወንጌልም የቅዱስ ጳውሎስ የተወሰኑ ምዕራፎች ላይ ተንጠልጥለን እነሱንም ያላወዳቸው ካልያዝን በስተቀር እምነት ብቻ ነው ለጽድቅ የሚያስፈልገው የሚለው መጽሐፍ ቅዱሳዊ አይደለም። አንደኛ። ሁለተኛ ጽድቅ፣ ቅድስና፣ ክብር በጣም ዲስቲንክት የሆኑ እና እንደውም ስቴጅ ሆነው የቀረቡበት ከነገራችን ላይ ኢንታየር ክርስቲያን ሂስትሪ የለም። ከአንደኛው ክፍለ ዘመን ከአፖስቶሊክ ፋዘርስ ጀምሮ ቢታይ ይህንን መለያየት ፈጥሮ የተረጎመ በዚህ ደረጃ ያስቀመጠ የለም እና ቤተክርስቲያን ለ1600 ዓመት ያህል ያልተረዳችውን ስቴጅ ነው ማለት ነው ፕሮቴስታንት በኋላ ከ1600 ዓመት በኋላ የተረዳው። ምክንያቱም ከኢርሊ ፋዘርስ ጀምሮ ይህንን ዲስቲንክሽን አናይም። ጽድቅ መጀመሪያ መጥቶ ከዛ ከጽድቅ ላይ ተመስርቶ በእምነት በኩል ቅድስና ከቅድስና መክበር የሚለውን ነገር እንደው ሰው ለምሳሌ ሰው ሲጠመቅ አልከበረም ማለት ነው። ሲጸድቅ አልከበረም ማለት ነው። መጽደቁ ክብር አይደለም።
እና አንዱ በአንዱ ውስጥ ይገባል ነው ቤተክርስቲያን አባቶች ሲተረጉሙት። ቅዱስ ጳውሎስን ደግሞ መጽሐፍ ቅዱሳዊ ነው። ምክንያቱም ኦርደሩ አንዳንድ የሚዛባበትም እኮ አለ፣ አንዱ አንዱን የሚቀድምበት። ይሄ ሁሉ ስላለ ዲስቲንክት ማድረጉም ትክክለኛ ትራዲሽናል የሆነ ትርጉም አይደለም። 16ኛው ክፍለ ዘመን ላይ በፕሮቴስታንት የመጣ አዲስ መለያየት ነው። እነዚህን ደረጃ አድርጎ ለይቶ ማስቀመጥ ማለት ነው። እና መጽሐፍ ቅዱሳዊ አይደለም ትራዲሽናልም አይደለም የሚል ነው የኔ ትችት። አጠቃላይ ይሄ ነው። በጣም ቆንጆ ትችት ነው በረከት። ሌሎችም አስተያየት ያለመደብኝን እያነበብኩ ነው። ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማዳን ነው የእግዚአብሔር ስጦታ ነው። በእርግጥ በክርስቶስ ነው። የሐዋርያው ቅዱስ ጳውሎስ ማዳን የሚለው አድኗችኋል የሚለው ይሄንን ነው። ጸጋው በእምነት ጸጋ ስጦታ ነው። አሁን ተመልከቱ፣ የጸጋ የመጨረሻ ሁሉ ጸጋ ልጅነት ነው። ልጅነትን ደግሞ ያገኘ ነው ራሱ ክርስቶስ ነው። በነገረ ሥጋዌ የፈጸመልን በጥምቀት ነው ልጅነትን የምናገኘው። እና ጥቅሶቹን አንዳንዶቹ የማይገናኙበት ቦታ ላይ አትጥቀሷቸው ለማለት ነው። ሊቀ ሊቃውንት እድል ስጠውት እስኪ። እርሶም ቆይተዋል፣ ከመጡም አልተናገሩም እስካሁን። መልካም እንግዲህ ቅድም ነበረ እንዲያውም ለወጋ የነበርኩ ለአሁን ቆጥቦኝ ነው መሰል ኔትወርኩ። ወንድሜን ምናልባት እንደው አንድ ሁለት ጥያቄዎች ለመጠየቅ ወይም ለማሳየት ነው አቅጣጫ። እንደተባለው እንደው እኔ አንድ ነገር ሁሉ እጠራጠራለሁ፣ ሊቃውንት ይቅርታ አድርጉልኝና ወንድሞቻችን በሚሉት ልክ ሉተር ራሱ ይላሉ ያው ይህን ያህል እሱስ በዚህ ልክ ጠፍቶበት ይሆን ወይ የሚል እንትን አለኝ። ምክንያቱም መጽሐፍ ቅዱስን የሚቀበል ሰው መጽሐፍ ቅዱስ ላይ ያለውን እውነት ማየት አለመቻል ምናልባት የኔ ቃል ተደርጎ አይወሰድና የይሁዳ መልእክት ላይ ያለውን ሐሳብ ማነው የያዕቆብ ላይ መልእክት ላይ ያለውን ሐሳብ እያዩ አለማየት ወይም ደግሞ እየኖሩ ሬሳ መሆንንስ አያንጸባርቅም ወይ? ለምሳሌ ባለቤቱ ዜና ኢየሱስ ክርስቶስ ቅዱሳን ሐዋርያት አባቶቻችንን ሲያዛቸው ይህንን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ስለ ብፅዕና ብፁዕ ስለመሆን ልዩ ስለመሆን የእግዚአብሔር ስለመሆን ሲናገር ይህንን ብታምኑት አላለም፣ ብታውቁና ብታደርጉት ነው የሚለው። በማመን ውስጥ ሆነው ግን ማወቅና ማድረግ አስፈላጊ እንደሆነ ነው የሚናገረው። የዮሐንስ ወንጌል 13:17 ላይ ስናነብ ይህንን ሐሳብ ያስቀምጥልናልና እንደው ወንድም ዓለም ይህን ነገር እንዴት ታየዋለህ? ከዚያ ቀጥሎ ደግሞ እዛው ላይ 15:14 ላይ እንዲህ ይላል፣ እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ያዘዝኳችሁን ሁሉ ብታደርጉ ነው የሚለው፣ ማለት ብታምኑ አይልም። አምነው ጨርሰዋል። በማመን ውስጥ ግን ምን ማድረግ አለባቸው? ያመኑትን ደግሞ ማድረግ፣ መተግበር፣ መስራት። ለምሳሌ አሁን እኛና አንተ ተማማርን እንበል። ከተማማርን በኋላ የግድ ማድረግ ይኖርብናል፣ መስራት ይኖርብናል። አንድ ሰው ትምህርት ቤት ገብቶ የሚማረው ከተማረ በኋላ ስራ ለመስራት ነው። እና ይህንን ሐሳብ እንዴት ነው የምታየው? ከመልእክታትም በተለይ ቅዱስ ጳውሎስ በጣም በሰፊው ነው የሚናገረው። እንደው ቅዱስ ጴጥሮስ ያለውን አንድ ሐሳብ ላክል። እዚህ አንደኛ ጴጥሮስ ማነው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እንዲተቀመጠ ሐሳብ አለ። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉምና ይላል። እንግዲህ ሊያደርጓቸው የሚገቡ ሐሳቦች ወደ ታች ተዘርዝረዋል። እነዚህን ብታደርጉ ከቶ አትሰናከሉም ነው የሚል። መሰናከል ሚንስ የእግዚአብሔርን መንግስት ከመውረስ
በጎ ህይወት፣ መልካም ህይወት ከመኖር ከምድሩ ይጀምራል። በነገራችን ላይ በምድር በጎ ህይወት ከመኖር የእግዚአብሔር ከመሆን እንደ እግዚአብሔር ፈቃድ ከመውጣት ከመግባት ጭምር አትሰናከሉ። ምን ቢሆን ብታምኗቸው አይደለም የሚል ብታደርጓቸው ነው የሚል እና ብትሰሯቸው ማለት ነው። በነገራችን ላይ ማድረግ ማለት መስራት ማለት ነው። ስለዚህ ይህንን እንዲህ ብሎ ያስተማረ መቼም የቅዱስ ጳውሎስን ሐሳብ፣ የቅዱስ ጴጥሮስ፣ የቅዱሳን ሐዋርያትን መልእክት፣ ትምህርቶች ትቀበሏቸዋላችሁ። ከኦሪቱ አላነሳንም፣ ትንቢተ ነቢያትንም አልጠቀስንም። የባለቤቱን ትምህርት ጨምሮ ግን እነዚህን ሐሳቦች እንዲያው በምን ልክ ነው የምትረዷቸው? ቅዱስ ያዕቆብም በጣም በስፋት ይናገራል። እንዲያውም በጣም ማለት በሚከብድ የሆነ አእምሯችን ቶሎ ደንግጦ በቃ ሰቅጥጦን እንድንመለስ ምንድን ነው የሚለው እስከ መሞት ሬሳ በመሆን ደረጃ አድርጎ ነው የሚገልጠው። ሃይማኖትን እንተ አልባቲ ምግባረ ሰናይ ምውትት ይላል ነው የሚለው። የሞተች ናት፣ ሬሳ ናት፣ ባዶ ናት ነው የሚለው እና ፓራላይዝድ የሆነ አካል ይዞ መጎተት አይከብድም? እንዲሁ ለነፍስ ራሱ ሸክም ማክበድ አይሆንም ወይ? የተደረገ ደናደናውን ፓርት እሱ አድርጎልናል በሚል የምናልፈው ከሆነ አድካሚውን ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ደግሞ በቃ በሱ በልቶልናል ጠጥቶልናል ብለን የማንተወው ይህንኛውን ሐሳብ ብቻ ለሱ ሰተን የምናልፈው ከሆነ ራሳችንን ከስራ ነፃ ለማድረግ የምንደክም ከሆነ ቅዱስ ያዕቆብ እንዳለው እንደው ሬሳ መሆንስ አይሆንም ወይ? እንደተባለውም ደግሞ በእምነት ብቻ መኖር ከሆነ ቅድም መምህር በረከት ማነው ክርስቶፎሮስ ጥሩ አድርገው ሲገልጡት ነበረ። ልድገመው እሱን ሐሳብ ምናልባት ለማስታወስ ያክል የአጋንንትስ ሐሳብ ተካፋይ በዚያ ማህበር ውስጥ ኗሪስ አያደርግም ወይ? ማለት ከነሱ አክሲዮን ውስጥ መቀላቀል አይሆንም ወይ? ማመን፣ መፍራት፣ መንቀጥቀጥ፣ ማምለክ ግን ከመንቀጥቀጥ የዘለለ ተግባራዊ አለመሆን። ለምሳሌ አንድ ልጅ አታድርግ ተብሎ ዛሬ ተገርፎ ነገ የሚያደርገውና ግን ገና ሲያይን ቢንቀጠቀጥ በማርያም በገብርኤል እንዳትገርፉኝ ቢል ግን ወዲያው ዞር ስንል ደግሞ መልሶ ያን ጥፋት ቢደግመው ልክ እንደዚህ እግዚአብሔርን ማመን በቃ እግዚአብሔር አለ፣ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። እሺ አመንን፣ ልክ ባጋንንት ልክ ግን አንተ ገብረው ከክፋት ስራ ነፃ አይደለንም። ለጾም፣ ለጸሎት፣ ለስግደት፣ ለምጽዋት ዝግጆች አይደለንም። ለታዘዝናቸው ነገሮች ቅንነት፣ በጎነት፣ ርኅራኄ፣ ፍቅር፣ የዋህነት ወዘተርፈ እነዚህ የሚባሉትን በጎ ስራዎች በሙሉ ግን ለማድረግ ዝግጆች አይደለንም እና ይህንን ካላደረግንስ የአጋንንት ማህበርተኛ መሆንስ አይሆንም ወይ? እንዳው እንዴት ታዩታላችሁ? እኔ አሁን የምጠራጠረው ሉተር የሚባለው ሰውዬ በእርግጠኝነት የተወሰነም ቢሆን አንብቧል፣ ተምሯል። የሆኑ ሐሳቦች አልመቸው ሲሉ አፈንግጦ የወጣ ሰው ነው። ከዚያ በኋላ እያሰፋው ሄዷል። ግን በዚህ ልክ ወርዶ ይኖር ይሆን ወይ? እንደው ስታስበው አንተ ራሱ ያዕቆብ 2ን አንተ በደንብ ይው አሁን የማላነበው ጊዜ ሰዓታችንን ለመጠቀም ለመቆጠብ ነውና ከዚህ አንጻር ምን አይነት እሳቤ ምን አይነት እይታ ይኖርሃል ወንድም አለም? አሁን አንተ ከኛ ጋር እየተወያየ ያለው ለምሳሌ ነፍስ ስላለህ ነው አይደለም? ነፍስ ከስጋ ስላልተለየች ነው እንጂ ነፍስ ከስጋ ብትለይ ዓለም በቅዱስ ጳውሎስ ዘንድ ቅዱስ ጳውሎስን በዓለም ዘንድ የሞቱ እንደሆኑ ሁሉ እኛም አንተ ጋር ወደ መቃብር ቦታ አንመጣም ካሉት ጋር ነው የምንወያይ። ማለት ካንተ በፊት አሁን ብዙ ሊያብራሩ የሚችሉ ሰዎች ነበሩ፣ ግን አልፈዋል። ወደ መቃብር ስለሄዱ እነሱ ጋር ውይይት አላደረግንም። ግን ይህች ነፍስ ብትለይ አስበዋል ምን አንተ ምን ልትሆን እንደምትችል እና ምግባር ከሌላት ነፍስ በራሷ የሞተች ናት፣ ባዶ ናት፣ ሬሳ ውስጥ ነው የምትኖር፣ ወይም ደግሞ የሬሳ ሳጥን ውስጥ ናት። ኦልሬዲ ስጋ የነፍስ ቦዲ ወይም ደግሞ የነፍስ ቤቷ ነው አይደለም፣ ስራ መስሪያዋ ነው፣ አንዱ ፓርቷ ነው እና ይሄ ፓርት ከሞተ ባዶ ከሆነ ይህን ሬሳ ሲለያት በድን ሲሆን እሱ ወደ አፈርነት ወደ ነበረበት ወደ ጥንተ ተፈጥሮው ሲሄድ እሷ ደግሞ ወደ ሌላው አገልግሎቷ ነው የምትሄድ እና ነፍስን ጭምር ምውት ማስባል አይሆንም ወይ የሚለውን እንዲያው ብታየው ለማለት ነው። በሌላ በተመላሽ ሀሳብ ደግሞ እመጣለሁ። ይቆየ። እናመሰግናለን ሊቀ ሊቃውንት። ሁለት አባቶች ይቀራሉ፣ እነሱ ይናገሩና ኤቢ ስለመጣ ኤቢ ያግዘዋል። መልህቅን ሲባል ያው
በአጠቃላይ አድሬስ እየተደረገ ያለው ዳይሬክትሊ ፐርሰናሊ ለአንተ አይደለም መልክ በዚህ ትምህርት አጌንስት ወይም ደግሞ አሁን አንተ የሰጠኸውን ትምህርት ባይ የሚያደርጉ ሁሉ ሊመልሱት የሚገባቸው ጥያቄ ነው ለማለት ነው። አጠር አድርገን ነው አሁንም የምናደርገው ጊዜ እንዳንጓተት አሁን እንዳይመሽባችሁ በተለይ አገር ቤት ያላችሁ። አቤት አዎ በትንሽ አጠር ቢል መልካም ነው። እኔም ልወጣ ስለሆነ ብዙም ስለማልቆይ እሺ ያሳጠውልሃል። ከወጣው በኋላም ያው ስለምትችሉ ማለት ነው ተንፍሰህ ትወጣለህ። አዎ አረጋ ወይ በእነሱ ላይ ይመልስ እና በኋላ መያዝ ይፈልጋል። ቅድም የአጋንንት እምነትና የሚያጸድቅ እምነት የተለያየ ነው እያለ ነው ያዕቆብ ነው ያለው። ያዕቆብ እያለ ያለው ይሰማል። ይሰማል መጋቢ ቀጥታ ያዕቆብ የሚለውን እንዴት እንዳገናኛቸው ያዕቆብ ተመልከቱ 18 ላይ ነገር ግን አንተ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራ ተለይታ አሳየኝ እኔም እምነቴን በስራ ያሳያለሁ ይላል ይልና እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ትክክል ነው ማለት ነው አይደል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ ማለት ይሄም ማድረግ ትክክል ነው ማለት ነው። ከዛ አጋንንቱ ደግሞ ያምናሉ ይንቀጠቀጡማል አለ። የዚህ ሰውዬ እምነትና የአጋንንት እምነት አንድ ነው። ከዛ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይልና አብርሃም አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በእምነት የጸደቀ አልነበረምን ይላል። አሁን እዚህ ጋር እያለ ያለው እውነተኛው እምነት ከስራ ጋር መገናኘት አለበት። እውነተኛ እምነት ከስራ ጋር ካልተገናኘ ወይም በስራ ሊገለጥ ካልቻለ እውነተኛ መሆን አይችልም ነው እያለ ያለው እንጂ እኛ እሱ እንዳቀረበው ማለት ነው አጋንንታዊ እምነትና እኛ የምንሰብከው እምነት ብቻውን ያለ ስራም ቢሆን አንድ አይደሉም ነው እያለ ያለው። ያዕቆብ እያለ ያለው ብቻውን ያለ ስራ የምትሰብከው እምነት ካለ እሱ ከአጋንንት እምነት ጋር እኩል ነው፣ አንድ ነው እያለ ነው። ያለ ስራ የምትሰብከው እምነት ነው እያለ ያለው እና ይሄንን በትክክል እንዲወሰድ ነው። ሌላው ቅድም በጣም እኔ ስታገል ምን እያወራ ነው እያሉ ስታገል የነበረው በእርግጥ ኤቢ ቢኖር ኑሮ ያነሳ ነውን ዲስከሽኑን ሰምቶ ቢሆን ኑሮ ይሄ የፕሮቴስታንት ነው ሙሉ በሙሉ የሚለውን ጥያቄ ኤቢ በምን መንገድ እንደሚረዳው ልናውቅ እንችል ነበረ። ምክንያቱም ምንድነው እያለ ያለው እርሱ አንደኛው እምነት ቅድስና መጽደቅንም መቀደስንም መክበርንም እምነት ነው ኮዝ የሚያደርጋቸው ወይም ሚንሳቸው ለሶስቱም እምነት ነው፣ ግን ዲስቲንክት ናቸው፣ የተለያዩ ናቸው። አንዳቸው ለአንዳቸው ኮዝ ሊሆኑ አይችሉም። አንዳቸው ለአንዳቸው እርስ በርሳቸው ሊተሳሰሩ የሚችሉት ነገር ሊኖር ይችላል። እንደዛ ቀጥታ አልተናገረም። ነገር ግን አንዳቸውን ኮዝ አያደርጉም፣ ኢንዲፔንደንት ናቸው፣ በየራሳቸው ነው፣ ዲስቲንክት ሆኖ ነው የሚተረጎሙ አለ። ይሄ ቅድም ተናገር ያለው እንደዚህ አይነት ቢብሊካል የሆነ ኦርደርም ስለሌለ አሁን በረከትም ስለተናገረ ይሄንን ማጽናት አለብን። እምነት ያጸድቃል፣ መጽደቂያ ነው፣ መክበሪያ ነው፣ መዳኛ ነው። ነገር ግን ለአንዱ ከነዚህ ለመጽደቅም ለመክበርም ለመቀደስም ለሶስቱም እምነትን መሰረት ብናደርገውም ምክንያቱም መሰረት ነው ስለሚል መሰረት ብናደርገውም እምነት ብቻ የሚል ለአንድ ግን እንድንሰጥ መጽሐፍ ቅዱስ አያስተምረንም። ቅድም መዳን በእምነት ብቻ ነው ብሎ ያስተምራሉ ብዙ ጊዜ። አሁን ኤቢም እየሰማ ስለሆነ መዳን በእምነት ብቻ ነው ብሎ ያስተምራሉ። መዳን በእምነት ብቻ ነው፣ በስራ ይዳናል ብላችሁ አታስተምሩ ብሎ ሲቃወም ነበር። ሁሉም ፕሮቴስታንት ይቃወማል። ይሄን ግን መዳን በእምነት ብቻ ነው የሚል እሱ በሰጠን ማብራሪያ የለም፣ እንደዚህ አይነት ትምህርት የለም። መጽደቅ በእምነት ብቻ ነው ማለት እንችላለን። ምክንያቱስ
ራሱ የጸደቀ ሰው መቀደስ ካልቻለ አልዳነም ማለት ነው ወይ ሲባል የስ አልዳነም ብሎናል። ይሄ ከሆነ በእምነት ብቻ የጸደቀ ሰው ወደ መቀደስ ካልሄደ አልዳነም ማለት ነው ካለ መቀደስ በእምነት ብቻ ካልሆነ መክበር በእምነት ብቻ ካልሆነ ሰውን ምግባርን የሚፈልግ ከሆነ መዳን በእምነት ነው የሚለው እንደታመነ ሆኖ እኛም ስለምናምን ግን በእምነት ብቻ አይደለም የሚለውን የኦርቶዶክስ እና የመጽሐፍ ቅዱስ ትምህርት ኦርቶዶክስ የተቀበለችውን መጽሐፍ ቅዱሳዊ ትምህርት መቀበል አለበት ማለት ነው። ፕሮቴስታንቱ ከፈለገ ደግሞ ልክ በእንግሊዝኛ ጀስቲፊኬሽን ባይ ፌዝ የሚለውን እንደሚጠቀሙት ሁሉ ጀስቲፊኬሽን መዳንስ የሚለውን ኮንሴፕት አንዱን አስፔክት ነው እንጂ የሚናገር ሙሉን ስለማይናገር መጽደቅ በእምነት ብቻ ነው ብሎ መሄድ አለበት። መጽደቅ በእምነት ብቻ ነው ብሎ ካስተማረ ደግሞ ያዕቆብ ሰው በእምነት ብቻ አይጸድቅም በምግባርም ይጸድቃል የሚለውን ትምህርት በግልጽ ስለሚያመጣ እምነት ያጸድቃል እንደምንለው ሁሉ ምግባርም ያጸድቃል። ሰው በእምነቱ በምግባሩ ይጸድቃል። ይሄ ማለት ደግሞ ይከብራል፣ ይድናል ማለት ነው። እግዚአብሔር ዘንድ ተቀባይነት ያገኛል ማለት ነው የሚለውን ይሄንን ብንይዝ ማለት ነው። እኔ ፖይንቱ ቅድም ለመረዳት ሞክሬ የነበረው አንዱ ይሄ ፌዝን ዲፋይን ያደረገበት መንገድና የፌዝንም አንዱን አስፔክት ነው መጽደቂያ ያደረገው ማለት ነው። ሌላውን አስፔክት ግን ለሌላ ነገር ነው የሚያውለው ማለት ነው። ለምሳሌ በተግባር ወይም በምግባር የሚገለጥበትን በፍቅር የሚገለጥበትን በማድረግ የሚገለጥበትን ፍቅር እምነት ለመዳኛ ለመጽደቂያ አይጠቀመውም። ኦኬ ለመዳኛ ይጠቀመዋል ወይ? በዛ መንገድ በማድረግ ሲገለጥ እምነት ለምሳሌ በፍቅር በምግባር ሲገለጥ እምነት መዳኛ ነው ካለ መጽደቂያ አይደለም ብሏል። ግን መዳኛ ነው የሚል ከሆነ ስለዚህ መዳን አሁን በእምነት ብቻ ነው የሚለውን እንተዋለን ማለት ነው። ምክንያቱም እምነት በምግባር ሲገለጥ ያድናል የሚል ትርጉም ማለት ስለሆነ እንደዚህ አይነት ነገሮች በትክክል ሰፍተው ነው መያዝ ያለባቸው። ወይ ክሊርሊ የፕሮቴስታንት አለመሆኑን ከኦርቶዶክስ እየተነበበ የሚሆን ወይም ደግሞ በፕሮቴስታንት ውስጥ ያሉ ቻሌንጅ እያመጡ ያሉ ሰዎች የለም እምነት ብቻውን አያድንም የሚለውን ሙግት ለመቀበል በአካዳሚካሊ ብዙ ሪሰርቾች አሉ። ለምሳሌ በስራ በህግ እምነት ሰው በህግ ስራ አይጸድቅም የሚለውን የህግ ስራ ምንድን ነው? ዋት ኢዝ ዘ ወርክስ ኦፍ ሎው ማነው? ዋት አር ዘ ወርክስ ኦፍ ሎው የሚለው ምንድን ናቸው? እነዚህ የህግ ስራዎች የሚባሉት ወይም የህግ ስራ የሚባለው ምንድን ነው የሚለው ድሮ የተሰጠውን የነበረውን ራዲካል ፕሮቴስታንቲዝም አሁን ትተውታል። ኦልሬዲ በኒው ፐርስፔክቲቭ ተተክቷል። በኒው ፐርስፔክቲቭ ተተክቷል ማለት የሙሴን የህግ ስራ ነው እንጂ የሚወክለው ከእምነት የሚሆንን ስራ አይወክልም። ሰው አምኖ የሚሰራው ስራ አያጸድቅም የሚል ትምህርት ጳውሎስ አላስተማረም። እንደዚህ አይነት ትምህርት ሊኖርም አይችልም። ጳውሎስ እንደዚህ ሊያስተምር አይችልም ብሎ እንትን ብሏል ማለት ነው። በደንብ በሪሰርች ተመቷል ማለት ነው። ያንን ከሆነ እየተናገረ ያለው ኦርቶዶክስ ሸር የምናደርገው አይዲያ ነው። በዚህ መንገድ ልንሄድ እንችላለን ማለት ነው። ምናልባት እንዳላበዛ እግዚአብሔር ያክብርልኝ። ሰላም ያገናኘን። ኢንተረስት አድርጎኝ ነው። ምናልባት እሱን ማሳየት ከቻለን በጣም ሰመራይዝ ስለሚያደርገን አሳየንሽ። ሰመራይዝ የሚያደርግ ጥሩ ሳዊሮስማ ከተገኘ በጣም ጥሩ ነው። ጥሩ ሰመራይዝ ያደርጋል ብዬ ስላሰብኩት ነው። አረጋ አንተ እያነበብክ ትተረጉመዋል። እሺ ችግር የለም። ሰመረ አረጋዋለሁ። ይታያል። በጣም ረቂቅ ነው። ወደ ጎን ላድርግ። እንደዚህ መጽሐፉ እኔ ጋር የኖረው ምንድነው መጽሐፉ? ሲሪያክ ክሮኒክል ነው የሚለው ወይ በቴሌግራም ደግሞ ያንተ ላክልኝ በቴሌግራም ካለ ወይም በፌስቡክ ውስጥ ስክሪን ወይ በሚቀጥለው ማድረግ እንችላለን ይለኛል። አብርሃም በእምነት ቢሞት እንኳን ልጁን እንደሚያስነሳው ያምን ነበር ብሎ ተናግሯል። ይህን ጥቅሱን አላወቅኩትም። ይህን እንደተናገረ ግን እርግጠኛ ነኝ። 11 ነው። ልክ ነው። ቢሞት እንኳን እንደሚያስነሳው በጣም እኮ የሚያስገርም እኮ ነው በእውነት። ይሄ ነው እምነት፣ በስራ የገለጠው እምነት። እና ምን ይላል ያዕቆብ? ከጥምቀት በኋላ በመልካም ስራ መስራት አለብን ይልና
የቅዱስ ጴጥሮስን ይጠቅሳል። ይቺ ጥምቀት ምሳሌዋ ሆና ታድነናለች፣ የበጎ ሕሊና ልመና ነው የሚለው ማለት ነው። ጥምቀት ራሱ የበጎ ሕሊና ልመና ነው ማለት በጎ ሕሊና ለስራ የሚያነሳሳ በጎ ሕሊና የምታገኝበት ጸጋ ነው ጥምቀት ነው። ኤግዛክትሊ ጸጋው ሲያድርብህ ስራ ያሰራሃል ማለት ቅድም ሕሊና በጎ ይሆናል። ያ እና በጣም ኢንተረስት ያደረገኝ ግን አብርሃምን ቅዱስ ጳውሎስ በእምነት ብቻ ብሎ የጠቀሰው አብርሃም ከመገዘሩ በፊት የሰራውን ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው ከመገዘሩ በፊት ነው። አብርሃም ደግሞ ልጁን በመሰዋት በስራ ገልጧል የተባለው ከተገዘረ በኋላ ነው። ፓራላሊዝሙ ይታያል አይደል? ያ መገዘር የጥምቀት ስለዚህ አብርሃም ከተገዘረ በኋላ ኮቨናንት ውስጥ ከገባ በኋላ እምነቱን በስራ መግለጥ አለበት። መጀመሪያ ግን ሲገባ እምነቱ ራሱ ጽድቅ ነው ተቆጥሮለታል፣ በሩ ማለት ነው። ስለዚህ ያዕቆብ እያወራ ያለው ሰው ክርስቲያን ከሆነ በኋላ ከገባ በኋላ እምነቱን ከስራ ከለየ የአብርሃም እምነትም አይደለም፣ እምነት በስራ መገለጥ አለበት ነው። ቅዱስ ጳውሎስ ደግሞ የሚያወራው መጀመሪያ ለመግባት ማመን አለበት ነው። እና የተለያየ ዳይሜንሽን ነው የሚናገሩት የሚለውን ለመናገር ጥሩ ኤክስፕላኔሽን ነው ስላገኘሁት። በጣም ቆንጆ አድርገህ ነው እንኳንም አመጣው በረከት። በጣም ይገርማል። ታውቃለህ ሁለቱ ተናበው እንደተናገሩት አድርጎ ነው እያቀረበ ያለው ሰቨረስ ማለት የሚቃረኑ ሳይሆን አንዱ ከአንዱ ጋር ተከታታይነት ያለው ነው። ፌዝ ነው እያወሩ ኮምፕሊመንታሪ ነው። ፕላስ ደግሞ የአብርሃም ቀድሞ የሆነ የሚሆን ከዛ ቀድሞ ያዕቆብ ደግሞ ያለው ያ ቀድሞ የሆነው የሚቆም ሳይሆን የሚቀጥል ነው እያለ ያለው ዳይናሚክ ነው እያለ ያለው አፋዊ ምንም ተብለን እኮ የተነገረው ባይብሉ ራሱ በዚህ ላይ ጳውሎስ ራሱ በእምነት ብቻ ጸደቀ አላለም። አብርሃም በእምነት ጸደቀ ነው ያለ። ብቻን ለአብርሃም በእምነት ጸደቀ ላለው በእምነት ብቻ ጸደቀ ብሎ ማንበብ የለብንም። እሱማ ሌላ እሱ ሌላ አደገኛ ነው። እሱ ሌላ ጽንፍ ነው። እንደው ማለት እኛ እንደው እምነትን ራሱ የሚሉ እምነት ላይ እንዳይቆሙ ነው እንጂ እምነት ብቻማ የሚለው ሌላውን ኤክስክሉድ ማድረግ ደግሞ ሌላ ወንጀል ነው። ቆያ እንትና ጳውሎስ አላደረገም እንደዛ። ጳውሎስ ያለ ስራ ስለሚል ነው መጋቢ ይሄ የተጠቀሰበት። አብርሃም በእምነት ያለ ስራ የጸደቀ ያለ ስራ የሚላል አይደለ? ያለ ስራ ይላል። ያዕቆብ እኮ የአብርሃም እኮ ያለ ስራ ጳውሎስ አብርሃም ያለ ስራ ጸደቀ አላለም። በእምነት ጸደቀ ነው። ስራና ስላላነሳው ነው። እምነት ብቻ አንስቶ ስራን አላነሳው። አብርሃም በስራ ጸድቆ ቢሆን የሚመካበት አለው ይላል እኮ ነው። አብርሃም በስራ ጸድቆ ቢሆን እሺ የሚመካበት አለውና ይልና ነገር ግን በእግዚአብሔር ዘንድ አይደለም። አብርሃም በስራው ጸድቆ ቢሆን በራሱ ይመካ ነበር፣ በእግዚአብሔር አይደለም ነው የሚለው። ነገር ግን መጽሐፍ እንዳለው አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ብሎ ያንን እንትን ይላል ማለት አብርሃም መጀመሪያ በዚህ ጽድቅ ነው ተቆጠረለት በተባለው ሰዓት በስራው አይደለም የጸደቀው ነው። ከዚያ በኋላ ግን ደግሞ ያዕቆብ ስራ በሌለበት ሰዓት ስራ መስራት ባልጀመረበት ሰዓት እምነት አጽድቆታል ነው እያለ ያለ እንጂ ሲጠራ እኮ ነው እሱ ነው ሲጠራ ገና እኮ ነው ያን ሰዓት ላይ በእምነት አብርሃም እድሜ ዘመኑን ሁሉ በእምነት ግን ያለ ስራ ኑሮ ጸድቋል አይደለም ንግግሩ አይደለም እንደዛ አይልም። ልክ ነው ኤግዛክትሊ ስታርቲንግ ፖይንቱን እኮ እኛም እንኳን አንቀድም ስታርቲንግ ፖይንት ላይ ሰዎቹ ወደ እምነት ሲገቡ እምነታቸው እንደሚያጸድቃቸው ምንም የሚያከራክር ነገር አይደለም ማለቴ አብርሃም የሚኖሩት ግን በእምነትና በስራ ነው። ዊዛውት ወርክስ ብሎ ሳዊሮስ የጠቀሰበት ይህንን ለመናገር ነው ለማለት ነው። ጥሩ ነው። ትክክል ነው። ኢኒሻሉን መጀመሪያውን ለመናገር ትክክል ነው። በጣም ቆንጆ ነው። በጣም እኔ በዚህ ላይ ምንም የምጨምረው የለም። የኔ በጣም አስደናቂው በተለይ ደግሞ የአብርሃምን ማንጸሪያ አድርጎ ጳውሎስ ማቅረቡም የያዕቆብ ማቅረቡም የሚያስገርም ነው።
ግን ሁለቱም የገለጡበት መንገድ ለእኔ በጣም ድንቅ ነው። አንደኛ የአብርሃም እምነት ምንድን ነው የሚለው የአብርሃምን እምነት ማጥናት ያስፈልጋል። የአብርሃም እምነት ነው ወይ አብርሃም ባመነበት ወይም ደግሞ በአብርሃም የእምነት ዲግሪ ወይም ደግሞ ምን ልበለው ቅድም መልህቅ ሲያስቀምጣቸው የነበሩ ነገሮች አሉ። ቅድም ያልነው ሌጋሊስቲክ ፎረንሲክ የሆነው እምነት ብለው የተረዱት ነገር አብርሃም እንደዛ ነበረው እያመን የነበረው እግዚአብሔርን በተመለከተ ልጁን እስከ መስዋዕት ሊያቀርብ የሚችል እምነት፣ በስራ የተገለጠ እምነት፣ የመታዘዝ እምነት በ99 ዓመቱ በኋላ ያገኘውን አንዱን ልጁ በሱ ተመልከት። ለአብርሃም እኮ ዘርህን እንደ ምድር አሸዋ አበዛልሃለሁ ብሎ ቃል ኪዳን የገባለት ነው ይሄ ልጁ። ይሄንን ልጁ ደግሞ መልሶ እግዚአብሔር መስዋዕት አድርገህ አቅርበው አለው። በጣም እኮ የሚገርም እኮ ነው፣ የሚያስደንቅ እኮ ነው። ሰው ቢሆን እንዴ በዚህ ዘርን አበዛለሁ ብሎ በስተርጅና ሰጠኝ፣ እንዴት ደግሞ መስዋዕት አድርጎ አቅርብ ይለኛል? በጣም የሚጋጭ ነው የሚመስለው አይደለ? አብርሃም ግን ያመነው ምንድን ነው? ሐዋርያው ቅዱስ ጳውሎስ እንደሚነግረን ቢሞት እንኳን እንደሚያስነሳው ያምን ነበር። ለምንድን ነው ያስነሳዋል ያለው? ያንን ቀድሞ የተናገረውን አበዛዋለሁ ያለውን ቃል ኪዳን እንደማይሽረው እንደማያጥፈው አብርሃም ያምናል። ይህ እምነት በጣም የተሰናሰለ ሆሊስቲክ ነው ብሎ ቅድም በረከት ያስረዳውና ኦርቶዶክሳዊ አረዳድ እጅግ ጠለቅ ያለ ምልከታን የሚጠይቅ እንጂ ቁንጽል በሆነ ቅድም እንዳልነው በሌጋሊስቲክ በሆነ ዴፊኒሽን ቅድስና ሂደታዊ ነው፣ ጽድቅ ደግሞ ቅጽበታዊ ነው እንደሚባል ነገር የለም። በቅጽበት ዳን ከዛ በኋላ በቃ ይቆማል ማለት ነው። ለኛ ፕሮሰስ ነው የምንለው ለዚህ ነው። በጣም ሰፊ ውይይት ነው ያደረግነው እውነት ለመናገር ያው ከነገረ ድነት ጋርም